ሲኦል የደበቀው ምስክር። ምዕራፍ 1 ሲኦል ደብቆት የቆየው ምስክር። ኢየሱስ ክርስቶስ የሰዎች ሁሉ ጌታ መሆኑ እና በእምነት የምናገኘው ልጅነታችን። ታላቁ ማታለያ፣ የኢየሱስ ክርስቶስን ዓለም አቀፋዊ ጌትነት መረዳት። ወዳጆች ሆይ፣ ለዘመናት በብዙሃኑ ሕዝብ ዓይን ላይ የተጋረደ የሲኦል ጥልቁ ዓለም የእግዚአብሔርን እጅግ ብሩህ እውነት ለመሸፈን የሸመነው አንድ ወፍራም መጋረጃ አለ። በሃይማኖት አዳራሾች ውስጥ ለረጅም ጊዜ ሲሰራጭ የቆየውና ነፍሳትን የሚገድለው ስውር ማታለያ የኢየሱስ ክርስቶስ ጌትነት ሊሆን የሚችል ወይም ደግሞ ትክክለኛውን ቁልፍ ላገኙ ጥቂት ልዩ ሰዎች ብቻ የተጠበቀ የግል ማኅበር እንደሆነ አድርጎ ማቅረቡ ነው። ሲኦል ለዓለም የነገረው ትልቅ ውሸት ቢኖር ኢየሱስ ጌታ የሆነው ለተቀበሉት ብቻ ነው የሚል ነው። እውነቱ ግን እርሱ ገና ሳይቀበሉትም ቢሆን የሰው ልጅ ሁሉ ጌታ ሆኖ አስቀድሞ ተሹሟል። ይህ ማታለያ በብዙ አማኞች ዘንድ አደገኛ አመለካከትን ፈጥሯል። ይህም ዓለምን የዳኑ እና ለጥፋት የተመደቡ በሚል በሁለት የሚከፍል እይታ ነው። ዛሬ ግን ያንን የውሸት መጋረጃ ቀደናል። በመስቀል ላይ የተፈጸመውን የማዳን ሥራ በታላቅ ድምፅ እናውጃለን። አንድ የተመረጡት ብቻ ጌታ ነው የሚለው ውሸት። የጠላት ትልቁ ስትራቴጂ ኢየሱስ ጌታ መሆኑን መካድ ሳይሆን የድሉን ወሰንና ስፋት ማጥበብ ነው። ሰይጣን የክርስቶስ ሥልጣን በሁኔታዎች ላይ የተመሠረተ እንደሆነ እንድታምኑ ይፈልጋል። ማለትም እርሱ ንጉሥ ለመሆን የሰውን ድምፅ ወይም ምርጫ የሚጠብቅ ይመስል። ጠላት የኢየሱስ ጌትነት ለጥቂቶች ብቻ እንደሆነ አድርጎ ካሳመናችሁ የሰውን ልጅ በማንነት መርሳት ኤናንቴድኛ መነሰያ ውስጥ ይይዘዋል። ዲያብሎስ በቢሊዮን የሚቆጠሩ ሰዎች ከክርስቶስ ግዛት ውጭ ናቸው ብሎ ካሳመናችሁ እነዚያ ሰዎች ዕዳቸው እንደተከፈለና ጌታቸው እንደተቀየረ ሳያውቁ በአዳም ማንነት ጥላ ስር ተይዘው እንዲኖሩ ያደርጋቸዋል። 2 የኢየሱስ ዓለም አቀፋዊ ጌትነት እውነታ። ቅዱሳት መጻሕፍትና በመስቀል ላይ የተፈጸመው ሥራ የሚነግሩን ሌላ ታሪክ ነው። የእግዚአብሔር ቃል ኢየሱስ እኛ ምርጫችንን ስናስተካክል ጌታ ሊሆን ይችላል አይልም። ይልቁንም እግዚአብሔር እጅግ ከፍ ከፍ እንዳደረገውና ከስምም ሁሉ በላይ የሆነውን ስም እንደሰጠው ይናገራል። ኢየሱስ በመስቀል ላይ ተፈጸመ ብሎ ሲጮህ የመላው የሰው ዘር የድነት ስምምነት ታትሟል። እርሱ የሞተው ለጥቂት ምርጦች ብቻ አይደለም፣ ነገር ግን ስለ ሰው ሁሉ ሞትን ቀመስ። እርሱ ሊሆን የሚችል ጌታ ሳይሆን ሰዎች ቢያውቁትም ባያውቁትም እርሱ የሁሉ ጌታ ነው። 3 የዳኑ እና ለጥፋት የተመደቡ የሚለውን አስተሳሰብ መስበር። በዚህ የሲኦል ማታለያ ምክንያት በብዙ አማኞች ዘንድ አደገኛ አመለካከት ተፈጥሯል። ዓለምን ሲመለከቱ ሁለት የተለያዩ ፍጥረታትን እንደሚያዩ ያህል ይቆጥራሉ፤ ቅዱሳን የዳኑ እና ለጥፋት የታሰቡ። ይህ አስተሳሰብ ወንጌልን የድል አዋጅ ከመሆን አውጥቶ የጥፋት ዛቻ ያደርገዋል። ጎረቤቶቻችንን የእውነተኛ ርስት ባለቤት ሆነው ሳለ ዓይናቸው የታወረ ወንድሞችና እህቶች አድርገን ከማየት ይልቅ ለእሳት የተዘጋጁ የእግዚአብሔር ጠላቶች አድርገን እንድንመለከት ያደርገናል። አንዳንዶች ለጥፋት ተፈጥረዋል ብለህ ስታምን የደሙን ኃይል እያሳነስክ ነው። የኢየሱስ ደም የሰው ልጅን ጥቂት ክፍል ብቻ የሚሸፍን ከሆነ ኃጢአት ከጸጋ ይበልጣል ማለት ነው። ነገር ግን እውነቱ ኃጢአት በበዛበት ዘንድ ጸጋ አብልጦ በዛ የሚል ነው። ትልቁ ሰቆቃ እግዚአብሔር ሰዎችን ለጥፋት መመደቡ ሳይሆን ሰዎች የቤቱ ደጅ ተነቅሎ እያለ እነርሱ ግን በገዛ አለማወቃቸው ሲኦል ውስጥ መኖራቸው ነው። 4 የመንቃት ጥሪ። የእኛ ተልእኮ ኢየሱስን ጌታ ማድረግ አይደለም፣ እርሱ ቀድሞውንም ጌታ ነው። የእኛ ተልእኮ የዕውሮች ዓይን ይበራ ዘንድ ጌትነቱን ማወጅ ነው። እኛ እዚህ ያለነው ሰዎች ሊያጠፋቸው ከሚፈልግ አምላክ እንዴት እንደሚያመልጡ ልነግራቸው አይደለም። እኛ እዚህ ያለነው የሚወዳቸው አምላክ አስቀድሞ እንደቤዣቸው እንዳጸደቃቸውና የራሱ አድርጎ እንደወሰዳቸው ልነግራቸው ነው። ዛሬ የሲኦል ማታለያ እየተጋለጠ ነው። ልዩነቱ በተመረጡ እና በተረገሙ መካከል ሳይሆን እውነቱን በሚያውቁና ገና የምሥራቹን ለመስማት በሚጠብቁ መካከል ነው። ክርስቶስን ለጥቂቶች ብቻ የተገደበ አድርጎ መስበክ ይብቃ። የሰው ሁሉ ራስ፣ የዓለም መድኃኒትና የሰው ዘር ሁሉ የማይካድ ጌታ የሆነውን ክርስቶስን የምንሰብክበት ጊዜ አሁን ነው። ስለ እግዚአብሔር ጸጋ ጠባብ እይታ ካላቸው የሃይማኖት ወጎች በላይ ይነስ። አንዳንዶች ለጥፋት ተፈጥረዋል የሚለውን ውሸት እንቃወም። ይልቁንም ሥራው እንደተጠናቀቀ ድሉ ሙሉ እንደሆነና ኢየሱስ ክርስቶስ ለሚተነፍሰው ነፍስ ሁሉ ጌታ መሆኑን በሚገልጥ መገለጥ ውስጥ እንመላለስ። ለእግዚአብሔር አብ ክብር። ኢየሱስ ጌታ ነው። ኢየሱስ ክርስቶስ የሰዎች ሁሉ ጌታ መሆኑ እና በእምነት የምናገኘው ልጅነታችን። ወዳጆች ሆይ፣ በእምነት ጉዞ ውስጥ ሁሉንም የሕይወታችን ክፍሎች የመለወጥ ኃይል ያላቸው እጅግ ብሩህ እውነቶች አሉ። እነዚህ እውነቶች እንዲሁ የሚጠኑ ወይም ክርክር የሚደረግባቸው መሠረተ እምነቶች ብቻ አይደሉም። እነዚህ ሊታቀፉ የሚገባቸው ሕያው መገለጦች ናቸው። የፍርሃትን፣ የጥረትና የመለያየትን እስር ቤት የሚከፍቱ፣ ነፍሳችንንም ወደ ሰፊው የእግዚአብሔር ጸጋ ነጻነት የሚያስገቡ ቁልፎች ናቸው። ከእነዚህ እውነቶች መካከል አንዱ ወደር በሌለው ብሩህነትና ሥልጣን የቆመ ነው። ሆኖም ለዘመናት ሲቃወሙት፣ ሲያዛቡትና ሲደብቁት ቆይተዋል። ይህ እውነት የኢየሱስ ክርስቶስ በሰው ልጆች ሁሉ ላይ ያለው ዘላለማዊ የተፈጸመና ዓለም አቀፋዊ ጌትነት ነው። ከመጀመሪያው ጀምሮ ወንጌል ሊሆን የሚችል ወይም የዕድል መልእክት ሆኖ አያውቅም። ሁልጊዜም ቢሆን አስቀድሞ ስላለው ነገር የሚናገር አዋጅ ነው። ሁኔታዊ ቅናሽን ሳይሆን የተፈጸመ እውነታን ያውጃል። ኢየሱስ ክርስቶስ አስቀድሞ የሁሉ ጌታ ተደርጓል። የእርሱ ሥልጣን በከፊል ያለ፣ የሚጠበቅ ወይም በሰው ዕውቅና ላይ የተመሠረተ አይደለም። እርሱ ሙሉ፣ ፍጹም እና ለዘላለም የጸና ነው።
ፊልጵስዩስ 2:9-11 እንዲህ በማለት ያረጋግጣል። ስለዚህም እግዚአብሔር እጅግ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ፣ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ሆኖም በዚህ ክቡር እውነት ላይ ጥላ ተጥሎበታል። ሲኦል ይህ እንዳይታወቅ ለመደበቅ ያለ ዕረፍት ደክሟል። ከመለኮታዊ ጸጋ ይልቅ የሰውን ጥረት ከፍ በሚያደርጉ የሃይማኖት ሥርዓቶች፣ ይቅርታን ከማወጅ ይልቅ ልብን በበደለኛነት በሚያስጨንቁ ትምህርቶች እና ድነትን በሥራ እንደሚገኝ ደካማ ሽልማት አድርገው በሚያቀርቡ ውሸቶች አማካኝነት የሰው ልጅ ለተፈጸመው የክርስቶስ ሥራ ዕውር ሆኖ እንዲቆይ ተደርጓል። ብዙዎች አስቀድሞ በነፃ ለተሰጠው ተቀባይነት በከንቱ ደክመዋል። በክርስቶስ አዲስ ፍጥረት ተወልዶ ሳለ፣ እነርሱ ግን አሁንም በከባዱ የአዳም ማንነት ሥር ሆነው ይኖራሉ። ሮሜ 8:1 እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል። ሆኖም ጠላት ይህንን ከዓይናችን ለመደበቅ ፈልጓል። ወዳጆች ሆይ፣ ይህ መገለጥ ስለ ኢየሱስ ጌትነት ብቻ አይደለም። ስለ ልጅነታችን በሥላሴ ሕይወት ውስጥ ስለ መካተታችን ጭምር ነው። የሰው ልጅ የተፈጠረው የአብ የወልድና የመንፈስ ቅዱስን ኅብረት እንዲያንጸባርቅ ነው። ዘፍጥረት 1:26-27 እግዚአብሔርም አለ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይላል። ሲኦል የዚህን እውነት ቀላልነት ደብቆታል። ብዙዎች ማንነትን፣ ተቀባይነትን ወይም ቅድስናን በሥራ ማግኘት እንዳለባቸው እንዲያምኑ አድርጓል። ሆኖም ወደዚህ እውነታ እንድንነቃ እግዚአብሔር እምነትን ሰጥቶናል። እምነት አስቀድመን የእግዚአብሔር ልጆች መሆናችንን፣ በአብ በወልድና በመንፈስ ቅዱስ ዘላለማዊ ኅብረት ውስጥ መካተታችንን እንድንኖር የሚያደርገን መለኮታዊ ስጦታ ነው። ሮሜ 8:14 በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና ሲል ያውጃል። የኢየሱስ ጌትነት የነጻነታችን መሠረት ነው። እርሱ የመጣው የወደቀውን የሰው ልጅ ለማሻሻል ሳይሆን በመስቀል ላይ እንዲያበቃለትና የአዲስ ፍጥረት ራስ ሆኖ እንዲነሳ ነው። ቆላስይስ 1:16-17 ሁሉ በእርሱ ተፈጥሮአልና ሁሉም በእርሱ ጸንቶ ይኖራል ይላል። የሰው ልጅ ሁሉ በእርሱ ሞትና ትንሣኤ ውስጥ ተካቷል። ሥራው ተፈጽሟል። ዕርቁ ተጠናቋል። ጽድቅ በነጻ ተሰጥቷል። ወዳጆች ሆይ፣ ይህ እምነትን ችላ የሚል የዩኒቨርሳሊዝም ትምህርት አይደለም። እምነት አስቀድሞ እውነት ወደ ሆነው ነገር ለመንቃት እግዚአብሔር የሰጠን ችሎታ ነው። ማመን ማለት ራስን በትንሣኤው ክርስቶስ ውስጥ ማየት፣ ወደ ልጅነት፣ ወደ ነጻነትና ወደ ሥልጣኔ እውነታ መግባት ማለት ነው። ይህንን እውነት ስትቀበል መጋረጃው ይነሳል። ወንጌል ከዚያ በኋላ የግዴታዎች ዝርዝር መሆኑ ያበቃል። የነጻነት አዋጅ ይሆናል። ኢየሱስ አስቀድሞ ሙሉ በሙሉና ለዘላለም ጌታ ነው። በእምነት አማካኝነት በስሙ ሕይወትን እንቀበላለን። በሥላሴ ኅብረት ውስጥ እንደ ተካተቱ የእግዚአብሔር ልጆች እንኖራለን። ጥረት ያበቃል። ፍርሃት ይሟሟል። መንፈሱ በልባችን ውስጥ አባ አባት ገላትያ 4:6 ብሎ ይጮኻል። እኛም በክርስቶስ ሕይወት፣ ሥልጣንና ፍቅር እንመላለሳለን። ወዳጆች ሆይ፣ ሲኦል ተደብቆ እንዲቆይ የሞከረው ምስክር አሁን ተገልጧል። እኛ ተቀባይነትን ለማግኘት የምንጥር አገልጋዮች አይደለን። እኛ አስቀድሞ በክርስቶስ ጽድቅ የለበስን፣ አስቀድሞ በሰማያዊ ስፍራ ከእርሱ ጋር የተቀመጥን፣ አስቀድሞ የዘላለም የእግዚአብሔር ተስፋዎች ወራሾች የሆንን ልጆች ነን። ኤፌሶን 2:6 በክርስቶስ ኢየሱስም ከእርሱ ጋር አስነሳን፣ በሰማያዊም ስፍራ ከእርሱ ጋር አስቀመጠን ይላል። የኢየሱስ ጌትነትና የእኛ ልጅነት የማይነጣጠሉ እውነቶች ናቸው። እርሱ እንደሚነግስ፣ እኛም በእርሱ እነግሳለን። እርሱ እንደሚኖር፣ እኛም በእርሱ ሕይወት በእምነት እንኖራለን። ይህ የተገለጠው ምስክር ነው። የማይናወጥ ነጻነታችን፣ ሰላማችንና ደስታችን ምንጭም እርሱ ነው። ወዳጆች ሆይ፣ በዚህ እውነት ውስጥ ኑሩ። ከእርሱ ተነስታችሁ ተናገሩ። በእርሱ ተመላለሱ። በእርሱም ደስ ይበላችሁ። እናንተ የእግዚአብሔር ልጆች፣ የልዑል ወንዶችና ሴቶች ልጆች ናችሁ። የሰማይ ሥልጣን በእናንተ ውስጥ ይፈሳል። የክርስቶስ ሕይወት ይሞላችኋል። መንፈሱ በውስጣችሁ ይመሰክራል። አስቀድሞ ለተሰጣችሁ ነገር አትለፉም። እናንተ በእርሱ ዘንድ አስቀድማችሁ ፍጹማን ናችሁ። ኢየሱስ ጌታ ነው፣ እናንተም የተወደዳችሁ ልጆቹ ናችሁ። ኢየሱስ አስቀድሞ በሰው ልጆች ሁሉ ላይ ጌታ ተደርጓል። ዘላለማዊ ሥራ ተፈጽሟል። ወዳጆች ሆይ፣ ይህ ክቡር እውነት በልባችሁ ውስጥ ጠልቆ እንዲሰርጽ እና መንፈሳችሁ ለእግዚአብሔር ዘላለማዊ ድንጋጌ እውነታ እንዲነቃ ፍቀዱ። ኢየሱስ ክርስቶስ አስቀድሞ በሰው ልጆች ሁሉ ላይ ጌታ ተደርጓል። ይህ የሩቅ ተስፋ አይደለም። የሰውን ይሁንታ የሚጠባበቅ አጋጣሚም አይደለም። በሃይማኖት አፈጻጸም፣ በንስሐ ወይም በጥረት ላይ የተመሠረተ ሁኔታዊ ውጤት አይደለም። የተፈጸመ ተግባር ነው። እግዚአብሔር ራሱ የፈጸመው፣ በሰማይ ለዘላለም የታተመ እና በልጁ ትንሣኤ የታወቀ መለኮታዊ እውነታ ነው። ኢየሱስ ጌታ ለመሆን እየደከመ አይደለም። ሥልጣንን ቀስ በቀስ እየተቆጣጠረ አይደለም። የማዳን ሥራው ስለተጠናቀቀ አስቀድሞ ጌታ ነው። በክብርና በምስጋና ተቀዳጅቷል። በአብ ቀኝ ተቀምጧል። ከሰማይ ዙፋን የዘላለም ድምፅ ተፈጸመ ብሎ አውካል። የመቤሱት ዕቅድ ጥርጣሬ ውስጥ አይደለም። የሰውን ተግባር አይጠባበቅም። የኢየሱስ ክርስቶስ ጌትነት በከፊል ያለ ወይም በማደግ ላይ ያለ አይደለም። እርሱ ሙሉ፣ ዘላለማዊ እና ፍጹም ነው። እንደ አብ ዘላለማዊ ዕቅድ ኢየሱስ ክርስቶስ በሰው ልጆች ሁሉ ላይ ሥልጣን ተሰጥቶታል።
ይህ ሥልጣን ለተመረጡ ጥቂቶች ብቻ አይሠራም። እምነት ላላቸው ብቻ የተገደበ አይደለም። ኢየሱስ ራሱ ለአብ በጸለየው ጸሎት ላይ እንደተናገረው ሥጋ ለለበሰ ሁሉ ነው ለሰጠኸው ሁሉ የዘላለምን ሕይወት ይሰጣቸው ዘንድ በሥጋ ለለበሰ ሁሉ ላይ ሥልጣን ሰጠኸው። ዮሐንስ 17:2። ይህ መለኮታዊ ሥልጣን አስቀድሞ የጸና ነው። ኢየሱስ አስቀድሞ በመላው የሰው ዘር ላይ ጌታ ሆኖ ተሹሟል። የእርሱ ከፍ ከፍ ማለት እርሱ ብቻ በሚሰጠው የዘላለም ሕይወት አማካኝነት ሰዎችን ሁሉ ከአብ ጋር ወደ መተባበር ያመጣቸዋል። ኢየሱስ በመስቀል ላይ ከፍ ሲል ጥቂት ግለሰቦችን ብቻ ወደ ራሱ እየሳበ አልነበረም። የሰው ልጅን ሁሉ እየሳበ ነበር። የእርሱ ስቅለት የመላው ዓለም ኃጢአት በእርሱ ላይ የተጫነበት ቅጽበት ነበር። የእርሱ ትንሣኤ እና ወደ እግዚአብሔር ቀኝ ማዕረግ የግል ድሎች አልነበሩም። እነርሱ የጌትነቱ ዓለም አቀፋዊ አዋጅና ሕይወቱ ለእያንዳንዱ ሰው ተደራሽ መሆኑን የሚያሳዩ ነበሩ። ጳውሎስ ይህን እውነት በኤፌሶን 1:20-21 ላይ እንዲህ በማለት ያረጋግጣል። ክርስቶስን ከሙታን አስነስቶ በሰማያዊ ስፍራ በቀኙ አስቀመጠው፣ ከአለቅነትና ከሥልጣንም ከኃይልም ከጌትነትም ሁሉ በላይ ከሁሉ በላይም ራስ እንዲሆን ሰጠው። ይህ ከፍታ በፊልጵስዩስ 2:9-11 ላይ ተንጸባርቋል። ስለዚህም እግዚአብሔር እጅግ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። በሰማይም ሆነ በምድር ወይም ከምድር በታች ያለ ጉልበት ሁሉ ይንበረከካል፣ መላስም ሁሉ ይመሰክራል። ይህ በግዳጅ ሳይሆን በእግዚአብሔር ስለታወጀ ነው። ኢየሱስ የግል አዳኝ ወይም ሃይማኖታዊ አካል ብቻ አይደለም። እርሱ የሰው ልጆች ሁሉ ሕጋዊ ጌታ ነው። ቅዱስ ጽሑፉ ኢየሱስን የመጨረሻው አዳም ብሎ ሲጠራው 1 ቆሮንቶስ 15:45። ይህ ምሳሌያዊ ማዕረግ አይደለም። ስለ ወደቀው የሰው ልጅ ፍጻሜና ስለ አዲሱ ፍጥረት መጀመሪያ የሚናገር ዘላለማዊ መግለጫ ነው። መጨረሻው የሚለው ቃል በቅደም ተከተል ሁለተኛ ማለት አይደለም። የመጨረሻ ከፍተኛ እና ማጠቃለያ ማለት ነው። 1 ቆሮንቶስ 15:45-47-49 እንዲህ ይላል፣ እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። የመጨረሻው አዳም ሕይወትን የሚሰጥ መንፈስ ሆነ። ፊተኛው ሰው ከምድር መሬታዊ ነው፣ ሁለተኛው ሰው ከሰማይ ነው። ያ መሬታዊው እንደሆነ መሬታውያን የሆኑት ደግሞ እንዲሁ ናቸው፣ ያ ሰማያዊው እንደሆነ ሰማያውያን የሆኑት ደግሞ እንዲሁ ናቸው። የዚያንም የመሬታዊውን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን። ኢየሱስ የመጨረሻው አዳም ከሆን ከመጨረሻ በኋላ ሌላ ነገር ስለሌለ ከኢየሱስ በኋላ ሌላ አዳም የለም። የመጨረሻው አዳም ኢየሱስ ሲሞት በምድር ላይ ያለው የመጨረሻ አዳም ከእርሱ ጋር ሞቷል። ኢየሱስ የአዳምን ዘር ሁሉ ሥጋ ሲለብስ አዳም የሆነ የሰው ዘር ሁሉ በእርሱ ውስጥ ተከትቶ በሞቱ አዳም የሚለው ዘር ለአንዴና ለመጨረሻ ጊዜ ከእርሱ ጋር ሞቷል። ስለዚህ ከዚህ በኋላ ማንም ሰው በሥጋው በሚሆነው ወይም በአዳም በሆነው አናውቅም። ጳውሎስ ይህን ለውጥ በ2 ቆሮንቶስ 5:16 ላይ ያረጋግጣል። ስለዚህ እኛ ከአሁን ጀምሮ ማንም በሥጋ እንደሆነ አናውቅም። የመጨረሻው አዳም ኢየሱስ ሲሞት የአዳም ዘር ሁሉ ስለሞተ ከአዳም የረከሰ ዘር የሚወለድ ሌላ የሰው ልጅ ዳግመኛ አይኖርም። ምክንያቱም ኢየሱስ በመስቀል ላይ ወደ ፍጹም እና ወደማይቀለበስ ፍጻሜው አምጥቶታል። እግዚአብሔር ኢየሱስ ከመሞቱ በፊት የመጨረሻው አዳም ብሎ ጠራው፣ ምክንያቱም በእግዚአብሔር ዘላለማዊ አሳብ መስቀሉ አስቀድሞ የተከናወነ ነበር። ራእይ 13:8 ኢየሱስ ዓለም ከተፈጠረ ጀምሮ የታረደው በግ እንደሆነ ያውጃል። የእርሱ ሞት አስቀድሞ የተወሰነ ዘላለማዊ የጸና እና በመለኮታዊ ሥርዓት ውስጥ አስቀድሞ ውጤታማ ነበር። ከእግዚአብሔር እይታ አንጻር ኢየሱስ የሰውን ሚና እንደተረከበ የአዳም ዘር የመጨረሻው ሆነ። የመጣው አሮጌውን ሰው ለማሻሻል አልነበረም፣ የመጣው ሊያጠፋው ነበር። ሮሜ 6:6 የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን ይላል። የአሮጌ ሰው አዳም ነው፣ ከኃጢአት፣ ከፍርሃት፣ ከበደለኛነትና ከሞት የተወለደው የሰው ሥርዓት። ኢየሱስ ሲሞት መላውን የአዳም ዘር ይዞ ሞተ። የሰው ልጅ ሁሉ በወደቀው ማንነቱ በክርስቶስ ውስጥ ተሰበሰበ፣ ተፈረደበት፣ ተኮነነ እና ለአንዴና ለመጨረሻ ጊዜ እንዲሞት ተደረገ። 2 ቆሮንቶስ 5:14 እንዲህ በማለት በድፍረት ያውጃል፣ አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ። በእግዚአብሔር ፊት በአዳም የሚለይ የሰው ዘር ከእንግዲህ የለም። በእግዚአብሔር ፊት አንድ ሰው ብቻ አለ፣ እርሱም ኢየሱስ ክርስቶስ፣ አዲሱ ሰው፣ የአዲሱ ፍጥረት ራስ። ወንጌል የመጀመሪያውን አዳም ስለመጠገን አይደለም። የመጀመሪያው አዳም ከእንግዲህ የለም። ያለው የመጨረሻው አዳም ብቻ ነው። በእርሱ ውስጥ ያሉ ሁሉ አዲስ ፍጥረት ናቸው። 2 ቆሮንቶስ 5:17 እንዲህ ይላል፣ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። እናንተ የተሻላችሁ የአዳም ስሪቶች አይደላችሁም። ወደቀውን ሰው እያነሳሳችሁ አይደለም። እናንተ እየኖራችሁ ያላችሁት የአዲሱ ፍጥረት በኩር ሆኖ በእናንተ ውስጥ በሚኖረው በመጨረሻው አዳም በኢየሱስ ክርስቶስ ሕይወት ነው። እርሱ መጀመሪያውና መጨረሻው፣ የአሮጌው ፍጻሜና የአዲሱ መጀመሪያ ነው። ለዚህ ነው እንዲህ ብላችሁ በድፍረት መናገር የምትችሉት፣ እኔ የአዳም አይደለሁም፣ እኔ የክርስቶስ ነኝ። እኔ በኃጢአት ውስጥ አይደለሁም፣ እኔ በጽድቅ ውስጥ ነኝ። እኔ ባሪያ አይደለሁም፣ እኔ ልጅ ነኝ። ለሕይወት አልጥርም፣
እኔ የምኖረው በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ሕይወት ነው። ገላትያ 2:20። በእውነትም የመጨረሻው አዳም አሮጌውን ፈጽሞታል። አሁን ክርስቶስ ሁሉ ነው። አዳም በኃጢአት በኩነኔና በሞት የገባበት የሰው ዘር ተወካይ ራስ ሆኖ እንደቆመ ሁሉ አሁንም ኢየሱስ አዲሱ እና ዘላለማዊው ራስ ሆኖ ቆሟል። እርሱ ሲሞት መላውን የወደቀ ፍጥረት ይዞ ሞተ። በኃጢአት የተወለደው የሰው ልጅ የአዳም ዘር በመስቀል ላይ አበቃ። የመጨረሻው አዳም ሲሞት አሮጌው የሰው ልጅ ከእርሱ ጋር ሞተ። ኢየሱስ ሲነሳ እንደ የመጨረሻው አዳም አልተነሳም። በቆላስይስ 1:18 ላይ እንደተረጋገጠው እርሱ ከሙታን በኩር የአዲስ ፍጥረት ራስ ሆኖ ተነሳ። ከእግዚአብሔር እይታ አንጻር አዳም ከእንግዲህ የለም። የኩነኔ፣ የበደለኛነት፣ የኃጢአትና የሕግ ዘር አብቅቷል። አሮጌው አልፏል። በእግዚአብሔር ፊት የሰው ልጅ ብቸኛው መግለጫ ክርስቶስ ነው። እግዚአብሔር ከእንግዲህ ዓለምን በአዳም በኩል አያይም። የሰው ልጅን ሁሉ በክርስቶስ ውስጥ ያያል። በአዳም ውስጥ የነበረ እያንዳንዱ ሰው አሁን በክርስቶስ ሞት ውስጥ ተካቷል። በአብ ዓይን ሁሉም በትንሣኤው ጌታ በኢየሱስ ክርስቶስ ብርሃን ይታያሉ። ጳውሎስ ይህን ለውጥ በ2 ቆሮንቶስ 5:16-17 ላይ ያረጋግጣል። ስለዚህ እኛ ከአሁን ጀምሮ ማንም በሥጋ እንደሆነ አናውቅም። ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። የተፈጸመው የክርስቶስ ሥራ ተጠናቅቋል። ማመን እውነት አያደርገውም። ማመን አስቀድሞ በተከናወነው ነገር ውስጥ እንድንኖር ያነቃናል። መልእክቱ የዛቻ ወይም የኩነኔ አይደለም። ለይቅርታ መጣር ወይም ታማኝነትን ማረጋገጥም አይደለም። መልእክቱ ይህ ነው: ኢየሱስ አስቀድሞ ጌታችሁ ነው። የዘላለም ሕይወት አስቀድሞ ተሰጥቷል። በእምነት በጸጋ በነጻ የተሰጠውን ተቀበሉ። እግዚአብሔር ሁሉ ነገር በክርስቶስ አስቀድሞ ፈጽሟል። በሥጋ ለለበሰ ሁሉ ላይ ሥልጣንን ለኢየሱስ አስቀድሞ ሰጥቷል። የአዳምን አገዛዝ አስቀድሞ አብቅቷል፣ የክርስቶስንም አገዛዝ አስጀምሯል። የቀረው የሰው ልጅ መንቃት ነው። ልቦች መስማት፣ ማመን እና በነጻ የተሰጠውን ሕይወት ማጣጣም አለባቸው። የወንጌል ፍሬ ነገር ይህ ነው። እናንተ የተወለዳችሁት በአዳም ውድቀት ውስጥ ነው። ምንም ምርጫ አልነበራችሁም። አሁን ግን በጥረት ሳይሆን በእግዚአብሔር ሉዓላዊ ጸጋ በክርስቶስ ድል ውስጥ ተካታችኋል። ኢየሱስ ክርስቶስ አዲሱ የሰው ልጅ ራስ ነው። በእርሱ መታዘዝ ጽድቅ ለሁሉ ወርዷል። በእርሱ ሞት አሮጌው ፍጥረት አልፏል። በእርሱ ትንሣኤ አዲስ ፍጥረት መጥቷል። ዮሐንስ 1:29 እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይላል። ከፊሉ ሳይሆን ሁሉም። እኛ በእርሱ የእግዚአብሔር ጽድቅ እንድንሆን እርሱ ኃጢአት ሆነ። መሥዋዕቱ ሙሉ ነበር፣ ፍጻሜው ነበር። ዕብራውያን 10:12-14 እንዲህ ይላል፣ እርሱ ግን ስለ ኃጢአት አንድን መሥዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። በአንድ መሥዋዕት የሚቀደሱትን ለዘላለም ፍጹማን አድርጓቸዋልና። ሥራው ስለተፈጸመ ተቀመጠ። ዋጋው ሙሉ በሙሉ ተከፍሏል። 2 ቆሮንቶስ 5:14 ደግሞ እንዲህ ይላል፣ አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ። ክርስቶስ ሲሞት የሰው ልጅ ሁሉ ከእርሱ ጋር ሞተ። እርሱ ሲነሳ የአዲስ ዘር በኩር ሆኖ ተነሳ። አሮጌው ሰው ሞተ፣ አዲስ ሰው ይኖራል። የሰው ልጅ በክርስቶስ ዳግም ተተርጉሟል። መንፈስ ቅዱስ የተላከው ደህንነትን ለመቀጠል ሳይሆን ስለ ፍጻሜው ለመመስከር ነው። ዮሐንስ 16:13-14 የእውነት መንፈስ ኢየሱስን እንደሚያከብርና የእርሱ የሆነውን ለእኛ እንደሚገልጥ ያውጃል። መንፈሱም እንዲህ ይላል፣ አስቀድመህ ይቅር ተብለሃል፣ አስቀድመህ ተቤዝተሃል፣ አስቀድመህ በክርስቶስ ውስጥ ነህ። 2 ቆሮንቶስ 5:19 እንዲህ በማለት ያረጋግጣል፣ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር። እግዚአብሔር ኃጢአትን አስቀድሞ ፈርዶበታል። የቀረው ፍርድ ይህን እውነት አለመቀበል ብቻ ነው። ዮሐንስ 3:17-18 እግዚአብሔር ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ ልጁን ወደ ዓለም አላከውም። በእርሱ በማያምን ግን አሁንም ተፈርዶበታል ይላል። አለማመን ክርስቶስ ነጻነትን አስቀድሞ ሲያዘጋጅ ከአዳም ጋር ተጣብቆ መቆየት ነው። ሮሜ 4:5-8 እግዚአብሔር ኃጢአተኛውን እንደሚያጸድቅና ስጦታውን ለሚቀበሉ ኃጢአትን እንደማይቆጥርባቸው ያረጋግጥልናል። እምነት እግዚአብሔርን አያሳምነውም። እምነት እግዚአብሔር አስቀድሞ ካደረገው ነገር ጋር ያስማማናል። እምነት ነፍስን በክርስቶስ ለተገለጠው ለዘላለማዊው የእግዚአብሔር ፍቅር ያነቃታል። ለዚህ ነው የምንሰብከው። ወንጌልን እናውጃለን። አስቀድሞ የተከናወነውን እናበስራለን። እግዚአብሔር እንዲሠራ እያሳመንን አይደለም። የሰው ልጅ እንዲያምን እየጠራን ነው። ሥራው ተፈጽሟል። ክርስቶስ ተነስቷል። ሁሉ ነገር አዲስ ሆኗል። 2 ቆሮንቶስ 5:20 ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን ይላል። ይህ ለእግዚአብሔር የሚቀርብ ልመና ሳይሆን ለሰው ልጅ የሚቀርብ አዋጅ ነው። እያንዳንዱ ፈውስ፣ እያንዳንዱ ተአምር፣ እያንዳንዱ የጸጋ ተግባር አስቀድሞ ለተሰጠው ነገር መገለጫ ነው። ዕብራውያን 8:12 ዓመፃቸውን እምራቸዋለሁና ኃጢአታቸውንም ከእንግዲህ ወዲህ አላስብም ሲል ያውጃል። እግዚአብሔር ኃጢአታቸውን ረስቷል። የሰው ልጅን አጽድቋል። እኛ ምስክሮች እንጂ ፈራጆች አይደለን። እስካሁን የታወቀውን ታላቅ የፍቅር ተግባር እናውጃለን። የእግዚአብሔር ልጅ የዓለምን ኃጢአት ተሸክሟል። ዕብራውያን 2:9 ስለ ሰው ሁሉ ሞትን ይቀምስ ዘንድ ይላል።
ለምዕመናን ብቻ አይደለም። ዋጋው ተከፍሏል። አለማመን እውነታውን ይሸፍናል እንጂ አይለውጠውም። እምነት የእግዚአብሔርን ሐሳብ አይለውጥም። እኛን ወደ እውነቱ ያነቃናል። ወዳጆች ሆይ እንደገና ስሙ። ኢየሱስ ክርስቶስ የሰው ልጆች ሁሉ ጌታ ነው። ሥራው ተፈጽሟል። ድልድዩ ተገንብቷል። መጋረጃው ተቀድዷል። እርግማኑ ተሰብሯል። መቃብሩ ባዶ ነው። ፍርዱ አልፏል። ጽድቅ መጥቷል። ሂዱ፣ እወቁት፣ ስበኩት፣ ኑሩት፣ አሳዩት። ኢየሱስ አስቀድሞ ጌታ ነው። ዓለም አስቀድሞ ተቤዝቷል። ሰማይ ምድር ወደዚህ እውነት እስክትነቃ ይጠብቃል። ቤተ ክርስቲያን ተነስታ በአንድ ድምፅ ትጩህ፣ የዓለምን ኃጢአት የሚያስወግደውን የእግዚአብሔርን በግን ነው። ይህ ወንጌል ነው። ይህ መልእክታችን ነው። ይህ ለሰው ልጅ ሁሉ የምሥራች ነው። ወዳጆች ሆይ በጥንቃቄ አድምጡ። አሁን የምናገረው የጠላት ማታለያ ምን ያህል ጥልቅ እንደሆነ የሚያሳይ መገለጥ ነው። ሲኦል አሁን ያነበባችሁትን ክቡር እውነት ለመደበቅ ለዘመናት ያለ ዕረፍት ደክሟል። ኢየሱስ ክርስቶስ አስቀድሞ የሰው ልጆች ሁሉ ጌታ እንደሆነ፣ ዘላለማዊ ሥራ መጠናቀቁ በጨለማው መንግሥት ውስጥ እጅግ በጥብቅ ከሚጠበቁ ምስጢሮች አንዱ ነው። ሃይማኖት ይህንን እውነት ረቂቅና ኃይለኛ በሆኑ መንገዶች አዛብቶታል። የሰው ልጅ ኢየሱስ አስቀድሞ ጌታ መሆኑን፣ መቤዠት መጠናቀቁን እና እያንዳንዱ ሰው አስቀድሞ በክርስቶስ ውስጥ መካተቱን ሙሉ በሙሉ ቢረዳ የፍርሃት፣ የበደለኛነት እና የጥረት መዋቅሮች እንደሚፈራርሱ ሲኦል ያውቃል። ስለዚህ ተቃራኒውን ለማስተማር ሃይማኖትን ይጠቀማል። ሃይማኖት ድነትን እንደ ሥራ ውጤት፣ ጽድቅን እንደ ስኬት፣ የእግዚአብሔርን ሞገስ ደግሞ በድካም እንደሚገኝ አድርጎ ያቀርባል። ነፃነትን ከማወጅ ይልቅ ደንቦችን፣ አፈጻጸምን እና ግዴታን ያጎላል። የተፈጸመውን የክርስቶስ ሥራ ከማክበር ይልቅ ሰዎች እንዲጥሩ፣ እንዲለፉ እና እንዲጠራጠሩ ያደርጋል። በሃይማኖት አማካኝነት ጠላት የሰው ልጅ እግዚአብሔር እንዲቀበለው መመዘኛዎችን ማሟላት፣ በተሻለ ሁኔታ መስራት፣ በደንብ መናዘዝ፣ ረዘም ላለ ጊዜ መጸለይ ወይም ራሱን ማስተካከል እንዳለበት ያሳምነዋል። መስቀሉ በቂ እንዳልሆነ፣ ኢየሱስ በነርሱ ላይ ሙሉ ጌታ እንዳልሆነ እና ድነት ሁኔታዊ እንደሆነ በጆሮአቸው ይሾክሹካል። በደለኛነትን፣ እፍረትን እና ኩነኔን በማስፋፋት ልብን በጭንቀትና በፍርሃት ያስራል። ወንጌልን በማጣመም ሲኦል አማኞች በአዳም አስተሳሰብ ውስጥ ተይዘው እንዲቆዩ፣ ቤዛነታቸው በከፊል ያልተሟላ ወይም የሚጠበቅ እንደሆነ አድርገው እንዲያስቡ ያደርጋል። ሲኦል ይህንን እውነት ለመደበቅ መለያየትንም ይጠቀማል። ንስርን፣ ቅናትን እና ፍርድን በማበረታታት የክርስቶስን ጌትነት ዓለም አቀፋዊ ባህሪ ይደብቃል። አማኞች አንዳንዶች ከሌሎቹ በበለጠ የተወደዱ፣ ጻድቅ ወይም ወደ እግዚአብሔር የቀረቡ እንደሆኑ እንዲያስቡ ይደረጋል። ቡድኖች፣ አውታሮች እና የሃይማኖት ሥርዓቶች ኢየሱስ ለጥቂቶች ብቻ ሳይሆን ለሰው ልጆች ሁሉ ጌታ መሆኑን የሚሸፍኑ ግንቦች ይሆናሉ። የተፈጸመው ቤዛነት ዕውቀት በሌለበት ቦታ ጠላትነት፣ ፉክክርና ጥርጣሬ ይበቅላሉ። እግዚአብሔርን መፍራት እንኳን ሳይቀር በማታለያነት ይውላል። ሲኦል እግዚአብሔር ሊቀጣ እንደሚጠብቅ ተቆጥቶ ውድቀትን እንደሚጠባበቅ በጆሮአቸው ይሾክሹካል። በእውነቱ ግን መለኮታዊ ቁጣ ሁሉ በክርስቶስ ላይ ፈስሷል። እግዚአብሔር አሁን እያንዳንዱን ሰው በመስቀል ድል በታረቀ እና በልጁ ውስጥ እንደተካተተ አድርጎ እንደሚያይ ዓይናቸውን ይጋርዳል። ወዳጆች ሆይ ምስጢሩ ቀላል ግን እጅግ ኃይለኛ ነው። ኢየሱስ አስቀድሞ ጌታ ነው። የሰው ልጅ ሁሉ በእርሱ አስቀድሞ ታርቋል። ሥራው ተፈጽሟል። ይህ እውነት ውሸቶችን ስለሚበታትን፣ ማታለያን ስላጋለጠ እና የሰውን ልጅ ከበደለኛነት፣ ከሕግና ከፍርሃት ባርነት ስለሚያወጣ ሲኦል ተደብቆ እንዲቆይ ይዋጋል። ይህ አንዴ ከታመነ ጥረት ያቆማል፣ ኩነኔ ያበቃል፣ እምነትም ወደ ነፃነት ይወጣል። ለዚህ ነው ወንጌል በግልጽ እና በድፍረት መሰበክ ያለበት። የሃይማኖት መዛባቶችን መቅደድ፣ የተፈጸመውን የክርስቶስን ሥራ ማወጅ እና እያንዳንዱን ልብ ኢየሱስ ክርስቶስ በሰው ልጆች ሁሉ ላይ እንደሚነግስ ወደሚያሳየው እውነታ ማነቃቃት አለብን። ጠላት በዚህ መገለጥ ይንቀጠቀጣል፣ ምክንያቱም ይህ የእርሱን ግዛት ለማፍረስ እና ሰዎችን ወደ የመጨረሻው አዳም ሕይወትና ነፃነት ለማውጣት ቁልፍ ነው። ወዳጆች ሆይ እንደገና ስሙ። ኢየሱስ የሁሉ ጌታ ነው። ሥራው ተጠናቋል። ያልተሠራ ምንም ነገር አልቀረም። ዓለም ተቤዝቷል። የቀረው የሰው ልጅ መንቃት፣ ማመን እና በዚህ ዘላለማዊ እውነታ ውስጥ መኖር ብቻ ነው። ሲኦል ሊለውጠው አይችልም። ሃይማኖት ሊቀንሰው አይችልም። እግዚአብሔር አድርጎታል። ተፈጽሟል። እመኑ እና ራሳችሁን በእርሱ ውስጥ እዩ። ወዳጆች ሆይ ይህ ክቡር እውነት በልባችሁ ውስጥ እንዲሰርጽ እና መንፈሳችሁን እንዲያነቃቃው ፍቀዱ። ኢየሱስ ክርስቶስ አስቀድሞ የሰው ልጆች ሁሉ ጌታ ሆኗል። ይህ የወደፊት ዕድል፣ ሁኔታዊ የተስፋ ቃል ወይም የሰው ልጅ ጥረት ውጤት አይደለም። እግዚአብሔር የፈጸመው በልጁ ትንሣኤ አማካኝነት በሰማይ የታተመ ዘላለማዊ ተግባር ነው። ኢየሱስ ጌታ ለመሆን እየደከመ አይደለም። እርሱ አስቀድሞ ጌታ ነው። የማዳን ሥራው ስለተጠናቀቀ በክብርና በምስጋና ተቀዳጅቶ በአብ ቀኝ ተቀምጧል። ከሰማይ የዘላለም ድምፅ ተፈጸመ ብሎ አውካል። ይህ ማለት የኢየሱስ ክርስቶስ ጌትነት ሙሉ፣ ዘላለማዊ እና ፍጹም ነው ማለት ነው። አስቀድሞ ተከናውኗል። ወዳጆች ሆይ መገለጡ ይህ ነው። ማመን ማለት ራስን በትንሣኤው ክርስቶስ ውስጥ ማየት እና በዚያ እውነታ ውስጥ መኖር ማለት ነው። ኢየሱስ አስቀድሞ በመላው የሰው ዘር ላይ ጌታ ነው፣ ለተመረጡ ጥቂቶች ወይም እምነት ላላቸው ብቻ አይደለም። ሥልጣኑ በሥጋ ለለበሰ ሁሉ ላይ ነው።
እርሱም እንዲህ ሲል አውጋል፣ ለሰጠኸው ሁሉ የዘላለምን ሕይወት ይሰጣቸው ዘንድ በሥጋ ለለበሰ ሁሉ ላይ ሥልጣን ሰጠኸው። ዮሐንስ 17:2። ይህ ሥልጣን አስቀድሞ የጸና ነው። ይህንን ስታምኑ ሕይወታችሁ በእርሱ ውስጥ እንደተሰወረ እና በትንሣኤው ኃይል እንደሚመራ ትነቃላችሁ። ኢየሱስ በመስቀል ላይ ከፍ ሲል የሰው ልጅን ሁሉ ወደ ራሱ እየሳበ ነበር። ስቅለቱ የዓለምን ኃጢአት ተሸክሟል። ትንሣኤውና ዕርገቱ ዓለም አቀፋዊ አዋጆች ነበሩ። ኢየሱስ ክርስቶስ የሁሉ ጌታ ነው፣ ሕይወቱም አሁን ለሁሉም ተደራሽ ነው። ጳውሎስ እንዲህ በማለት ያረጋግጣል፣ ክርስቶስን ከሙታን አስነስቶ በሰማያዊ ስፍራ በቀኙ አስቀመጠው፣ ከአለቅነትና ከሥልጣንም ከኃይልም ከጌትነትም ሁሉ በላይ ከሁሉ በላይም ራስ እንዲሆን ሰጠው። ኤፌሶን 1:20-21። ፊልጵስዩስ 2:9-11 እንዲህ ያሳስበናል፣ እግዚአብሔር እጅግ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው፣ ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ፣ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ጉልበት ሁሉ ይንበረከካል፣ መላስም ሁሉ ይመሰክራል። ይህ በግዳጅ ሳይሆን እግዚአብሔር ስለታወጀ ነው። ወዳጆች ሆይ ይህንን ስታምኑ ራሳችሁን በክርስቶስ ውስጥ እንደተቀመጣችሁ፣ በትንሣኤው ሕያው እንደሆናችሁ እና ከሥልጣኑ ጋር እንደተስማማችሁ ማየት ትጀምራላችሁ። ቅዱስ ጽሑፉ ኢየሱስን የመጨረሻው አዳም 1 ቆሮንቶስ 15:45 ይለዋል። ይህ ምሳሌያዊ አይደለም፣ ዘላለማዊ ነው። ኢየሱስ ፍጹሙ እና የመጨረሻው አዳም ነው። አሮጌው የሰው ዘር አብቅቷል። የመጣው የወደቀውን ዘር ለመጠገን ሳይሆን ለማቆም ነው። ራእይ 13:8 ዓለም ከተፈጠረ ጀምሮ የታረደው በግ ይለዋል። በእግዚአብሔር የጊዜ ሰሌዳ ውስጥ መስቀሉ አስቀድሞ ተከናውኗል። ይህንን ማመን በክርስቶስ ድል ውስጥ ራስን እንድታይ እና በአዲስ ፍጥረት እውነታ ውስጥ እንድትኖር ያስችልሃል። ኢየሱስ ሲሞት የሰው ልጅን ሁሉ ይዞ ሞተ። በአዳም ውስጥ የተወለደው ሁሉ ኃጢአት፣ ፍርሃት፣ በደለኛነትና ሞት ከእርሱ ጋር ሞተ። ሮሜ 6:6 የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን ይላል። 2 ቆሮንቶስ 5:14 አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ ሲል ያውጃል። ከእንግዲህ በአዳም ስር ያለ የሰው ዘር የለም። ያለው የመጨረሻው አዳም የአዲሱ ፍጥረት ራስ ኢየሱስ ክርስቶስ ብቻ ነው። የወንጌል ልብ ይህ ነው። ማመን ማለት ራስን በትንሣኤው ክርስቶስ ውስጥ ማየት ማለት ነው። እናንተ የተሻላችሁ የአዳም ስሪቶች አይደላችሁም። አሮጌውን የሰው ዘር ለማነቃቃት እየሞከራችሁ አይደለም። እናንተ በመጨረሻው አዳም ውስጥ ሕያው የሆናችሁ አዲስ ፍጥረት ናችሁ። 2 ቆሮንቶስ 5:17 ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል ይላል። ለዚህ ነው እንዲህ ብላችሁ በድፍረት መናገር የምትችሉት፣ እኔ የአዳም አይደለሁም፣ እኔ የክርስቶስ ነኝ። እኔ በኃጢአት ውስጥ አይደለሁም፣ እኔ በጽድቅ ውስጥ ነኝ። እኔ ባሪያ አይደለሁም፣ እኔ ልጅ ነኝ። ለሕይወት አልጥርም። እኔ የምኖረው በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ሕይወት ነው። ገላትያ 2:20። ይህንን በማመን ራስን በክርስቶስ ውስጥ እንደተቀመጥህ፣ በትንሣኤው ሕያው እንደሆንክ እና በተነሳው ጌታ ኃይልና ሥልጣን እንደምትመላለስ ታያለህ። ኢየሱስ አሁን የሰው ልጅ ዘላለማዊ ራስ ነው። አሮጌው የአዳም ዘር በመስቀል ላይ አብቅቷል። እርሱ ሲነስ የአዲስ ፍጥረት በኩር በእርሱ ውስጥ ላሉት ሁሉ ራስ ሆነ። ቆላስይስ 1:18። እግዚአብሔር ከእንግዲህ የሰው ልጅን በአዳም ውስጥ አያይም፣ የሰው ልጅን በክርስቶስ ውስጥ ያያል። አሮጌው ሰው አብቅቷል፣ ክርስቶስ ይነግሣል። ይህንን ማመን ዛሬ በትንሣኤ እውነታ ውስጥ እንድትኖር ያስችልሃል። 2 ቆሮንቶስ 5:16-17 ስለዚህ እኛ ከአሁን ጀምሮ ማንም በሥጋ እንደሆነ አናውቅም። ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል ሲል ያውጃል። ይህን እውነት በማመን በክርስቶስ ወደሚገኝ ሕይወት ትነቃለህ። ለመዳን እየጠበቅክ አይደለም፣ በእርሱ ውስጥ ሕያው ነህ። ጽድቅን ለማግኘት እየታገልክ አይደለም፣ እየኖርክበት ነው። መንፈስ ቅዱስ ለዚህ እውነት ይመሰክራል። እርሱ ስለ ኃጢአትህ አይወቅስም፣ በክርስቶስ ያለህም ቦታ ይገልጥልሃል። ዮሐንስ 16:13-14 መንፈሱ ኢየሱስን እንደሚያከብርና የአንተ የሆነውን እንደሚነግርህ ይናገራል። ለሚሰማ ልብ ሁሉ እንዲህ ብሎ ይሾክሹካል፣ አስቀድመህ በእርሱ ውስጥ ነህ፣ አስቀድመህ ይቅር ተብለሃል፣ አስቀድመህ ተቤዝተሃል። ይህንን በማመን ራስን በክርስቶስ ሕያው እንደሆንክ በሰማያዊ ስፍራ ከእርሱ ጋር እንደተቀመጥክ ታያለህ። 2 ቆሮንቶስ 5:19 እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር በማለት ያረጋግጣል። የኃጢአት ፍርድ በክርስቶስ ላይ ወድቋል። ስታምን ወደዚያ እውነታ ትነቃለህና ከዚያ እውነታ ትኖራለህ። ዮሐንስ 3:17-18 እግዚአብሔር ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ ልጁን ወደ ዓለም አላከውምና በእርሱ በማያምን ግን አሁንም ተፈርዶበታል ይላል። እምነት ልብህን እግዚአብሔር አስቀድሞ ካደረገው ነገር ጋር ያስማማዋል። ሮሜ 4:5-8 እግዚአብሔር ኃጢአተኛውን እንደሚያጸድቅ ያስታውሰናል። እምነት እግዚአብሔርን አያሳምነው። እምነት ለክርስቶስ ድል እውነታ ያነቃናል። ደህንነት በሥራ አይገኝም፣ በስጦታ ይቀበላል።
ማመን በትንሣኤው ክርስቶስ ውስጥ ራስህን እንድታይ እና እርሱ አስቀድሞ ባዘጋጀው ሕይወት ውስጥ እንድትመላለስ ያስችልሃል። ወዳጆች ሆይ እንደገና ስሙ፣ ኢየሱስ ክርስቶስ የሰው ልጆች ሁሉ ጌታ ነው። ሥራው ተፈጽሟል። ድልድዩ ተገንብቷል። መጋረጃው ተቀድዷል። እርግማኑ ተሰብሯል። መቃብሩ ባዶ ነው። ፍርዱ አልፏል። ጽድቅ መጥቷል። አሁን ሂዱ፣ እወቁት፣ ስበኩት፣ ኑሩት፣ አሳዩት፣ እመኑ እና ራሳችሁን በተነሳው ክርስቶስ ውስጥ ሕያው ሆናችሁ እዩ። ሰማይ ምድር ወደዚህ እውነት እስክትነቃ እየጠበቀ ነው። ቤተ ክርስቲያን ተነስታ በአንድ ድምፅ ትጩህ፣ የዓለምን ኃጢአት የሚያስወግደውን የእግዚአብሔርን በግን ነው። ይህ ወንጌል ነው። ይህ መልእክታችን ነው። ይህ ለሰው ልጅ ሁሉ የምሥራች ነው። ወዳጆች ሆይ ኢየሱስ ክርስቶስ አስቀድሞ የሰው ልጆች ሁሉ ጌታ እንደሆነ እና እኛም በእርሱ ውስጥ ሕያዋን እንደሆንን የሚገልጸው ክቡር እውነት በመንፈሳዊው ዓለም ውስጥ እጅግ በጥብቅ ከሚጠበቁ ምስጢሮች አንዱ ነው። ጠላት ለዘመናት የገነባውን ፍርሃት፣ በደለኛነት፣ ጥረትና መለያየት ስልት ስለሚያፈርስበት ሲኦል ይህን መገለጥ በማያቋርጥ ተንኮል ተቃውሞታል። ከአዳም ውድቀት ጀምሮ ጠላት የሰው ልጅ በክርስቶስ ውስጥ መካተቱን እንዳያይ ለማድረግ ደክሟል። የትንሣኤ ሕይወት ሁኔታዊ እንደሆነ፣ የኢየሱስ ጌትነት በከፊል እንደሆነ ወይም የዘላለም ሕይወትን በአፈጻጸም በሥራ ወይም በሥነ ምግባር ጥረት ማግኘት እንዳለብን ውሸቶችን ይሾክሹካል። ሲኦል አማኞች አሁንም በአዳም ስር እንደሆኑ፣ ኃጢአታቸውና ውድቀታቸው ማንነታቸውን እንደሚወስኑ እና በክርስቶስ ያለው አዲስ ፍጥረት አስቀድሞ የተከናወነ እውነታ ሳይሆን ለመድረስ የምንታገለት ነገር እንደሆነ በማሳመን ይበለጽጋል። ሃይማኖት በቅድስና እና በትጋት ስም በዚህ ተንኮል ውስጥ የማታለያ መሳሪያ ሆኖ ቆይቷል። የተፈጸመውን የክርስቶስ ሥራ ከማወጅ ይልቅ ብዙውን ጊዜ ጥረትን፣ ራስን ማሻሻልንና የአምልኮ ሥርዓቶችን የመታዘዝን መንገድ እንደ ጽድቅ መንገድ አድርጎ አስተምሯል። መስቀሉ ያስገኘው ድል ወዲያውኑ የሚሠራና ዓለም አቀፋዊ ከመሆን ይልቅ እንደ ሁኔታዊ ወይም ምሳሌያዊ ተደርጎ እንዲወሰድ ተደርጓል። አማኞችም ራሳቸውን እንደተሰበሩ፣ እንዳልተሟሉ ወይም ሁልጊዜ እንደሚወድቁ እንዲያዩ ተበረታተዋል። ሃይማኖት በመጨረሻው አዳም ያለውን የትንሣኤ ሕይወት ሳይሆን አሮጌውን የሰው ዘር፣ አዳማዊውን ዘር አጉልቶታል። በደለኛነትን፣ እፍረትን እና ፍርሃትን በማጉላት ሰዎች ቤዛነት ሩቅ፣ ደካማ ወይም በሰው ጥረት ላይ የተመሠረተ እንደሆነ በሚያስመስል ክፍት ውስጥ ተጠምደው እንዲቆዩ አድርጓል። ኢየሱስ አስቀድሞ ጌታ መሆኑን እና የትንሣኤ ሕይወት ሙሉ በሙሉ መገኘቱን በመሸፈን ሲኦል መለያየትን፣ ጠብንና ባርነትን ማስቀጠል ችሏል። የሰው ልጅ ዋጋውን እንዲጠራጠር፣ ማንነቱን እንዲጠራጠር እና ሞገስን ለማግኘት እንዲፎካከር ተደርጓል። አለማመን በወግ በሕግና በመንፈሳዊ መመሪያ ስም በሚቀርብ ኩነኔ ተጠናክሯል። ቤተ ክርስቲያን እንኳን ሳይቀሩ የክርስቶስን ዘላለማዊ ድል እና አዲሱን ማንነታችንን የሚሸፍኑ ትምህርቶችን በማስተላለፍ ሳታውቅ ተባባሪ ሆናለች። የሲኦል ስልት ረቂቅ ግን አውዳሚ ነው። ሰዎች ደህንነት፣ ጽድቅና የትንሣኤ ሕይወት የአሁኑ እውነታዎች ሳይሆኑ የወደፊት ተስፋዎች ናቸው ብለው ካመኑ ለፍርሃት፣ ለጭንቀትና ለኩነኔ ተጋላጭ ሆነው ይቀጥላሉ። ጠላት የሰው ልጅ በአዳም ሸክም ስር እንዲኖር ያደርጋል። ክርስቶስ አስቀድሞ የገዛውን ሕይወት ሙሉ በሙሉ እንዳይቀበል ይከለክላል። በክርስቶስ ያለንን ቦታ እንዳናውቅ በማድረግ ሲኦል ሰዎች በነፃ የተሰጠውን ለማግኘት በከንቱ እንዲለፉ ያረጋግጣል። ይህ መዛባት በጣም ከመስፋፋቱ የተነሳ ብዙዎች የትንሣኤን ሕይወት የሚያስገኘው እምነት እንደሆነ ያስባሉ። እንደ እውነቱ ከሆነ ግን እምነት እግዚአብሔር አስቀድሞ ለፈጸመው ነገር እንድንነቃ የሚያደርግ መሳሪያ ነው። ጠላት ሰዎችን በሥራ ላይ የተመሠረተ መንፈሳዊነት ውስጥ ለማሰር እና በክርስቶስ የመኖርን ቀላልነትና ኃይል እንዳያዩ ለማድረግ ሃይማኖትን ይጠቀማል። በእርሱ ውስጥ ያሉ ሁሉ አዲስ ፍጥረት እንደሆኑ፣ ከክርስቶስ ጋር እንደተቀመጡ እና በድሉ ውስጥ ሙሉ በሙሉ እንደተካተቱ የሚገልጸው እውነት በሕጋዊ ትምህርቶች፣ በሥነ ምግባር ጫና እና በፍርድ ፍርሃት ተሸፍኗል። ወዳጆች ሆይ ለዚህ ነው ወንጌል በግልጽ እና በድፍረት መታወጅ ያለበት። ሲኦል የገነባቸውን ውሸቶች ማፍረስ እና የሃይማኖት መዛባቶችን ማስተካከል አለብን። ኢየሱስ አስቀድሞ የሰው ልጆች ሁሉ ጌታ እንደሆነ፣ የትንሣኤ ሕይወት የአሁኑ እውነታ እንደሆነ እና የሚያምኑ ሁሉ በእርሱ ውስጥ ሕያዋን እንደሆኑ ማወጅ አለብን። ሥራው ተፈጽሟል። እርግማኑ ተሰብሯል። መቃብሩ ባዶ ነው። ፍርዱ አልፏል። ጽድቅ መጥቷል። ቤተ ክርስቲያን ይህንን እውነት ለማወጅ ስትነሳ የማታለያው መጋረጃ ይቀደዳል። ፍርሃት ይሸሻል። ኩነኔ ዝም ይላል። ልቦች ለጸጋ፣ ለኃይልና ለአዲስ ሕይወት እውነታ ይነቃሉ። አማኞች ከእንግዲህ ርስታቸውን አያጡም። ራሳቸውን በክርስቶስ ውስጥ ያያሉ። በትንሣኤ ሕይወት ውስጥ ተቀምጠው በተነሳው ጌታ ሥልጣን ውስጥ ይመላለሳሉ። ሲኦል ይህንን መልእክት ይጠላዋል፣ ምክንያቱም ቁጥጥሩን ስለሚያጠፋበት ነው። ሃይማኖት ከማረፍ ይልቅ መልፋትን፣ ከጸጋ ይልቅ ሥራን እና ከልጅነት ይልቅ ግዴታን በማስተማር ሆን ብሎም ይሁን ሳይወድ ይህንን እውነት ደብቆታል። የጠላት ግብ ዓለም በመጨረሻው አዳም ድል ውስጥ ከመኖር ይልቅ በአዳም ስር እንድትኖር ማድረግ ነው። ነገር ግን እውነቱ የማይለወጥ ነው። ኢየሱስ ክርስቶስ የሰው ልጆች ሁሉ ጌታ ነው። አዲሱ ፍጥረት ሙሉ በሙሉ ተገኝቷል እና የሚያምኑ ሁሉ በእርሱ ውስጥ ሕያዋን ናቸው። ይህ መልእክት የነጻነት፣ የኃይልና የዘላለም እይታ ቁልፍ ነው። ሲኦል ተደብቆ እንዲቆይ የታገለው ምስክር ነው። እናም ሲታወጅ፣ ሲታመን እና ሲኖር የሰው ልጅ ሁልጊዜም በክርስቶስ የእርሱ ወደ ነበረው ሕይወት ይነቃል። እግዚአብሔር የሰው ልጅን ሁሉ አጸደቀ። በኢየሱስ ክርስቶስ በኩል የተገለጠው የእግዚአብሔር ጽድቅ
ኢየሱስ ክርስቶስ የመጨረሻው አዳም ተብሎ ይጠራል። ይህም ተተኪ በመሆኑ ብቻ ሳይሆን የወደቀው የሰው ልጅ የመጨረሻ ተወካይ በመሆኑ ነው። በ1 ቆሮንቶስ 15:45 ላይ የሚገኘው ይህ ማዕረግ ምሳሌያዊ ወይም ግጥማዊ አይደለም። የወደቀው የአዳም የዘር መስመር በክርስቶስ በኩል ሙሉ በሙሉ እና ወደማይመለስ ፍጻሜ መምጣቱን የሚያረጋግጥ ወሳኝ እና ዘላለማዊ አዋጅ ነው። ቅዱስ ጽሑፉ ኢየሱስን የመጨረሻው አዳም ብሎ ሲጠራው ከመጀመሪያው አዳም ጋር ያለውን ስነ መለኮታዊ ልዩነት ብቻ አይደለም የሚያውጀው። የአንድ የሰው ልጅ ፍጻሜ እና የሌላው መፈጠር መበሰሩን ያውጃል። መጨረሻ የሚለው ቃል ቀጣዩ ማለት አይደለም፣ ፍጻሜው ማለት ነው። ኢየሱስ የመጀመሪያውን ሰው ዘር ስለጨረሰ እና አዲስ ፍጥረት ስላመጣ ከአዳም የረከሰ ዘር የሚወለድ ሌላ ሰው ዳግመኛ አይኖርም። ዘላለማዊው እውነት እዚህ አለ። እግዚአብሔር ኢየሱስን ከመሞቱ በፊት እንኳን የመጨረሻው አዳም ብሎ ጠራው። ይህ ኢየሱስ በጊዜ ሂደት በሚያከናውነው ነገር ላይ የተመሰረተ ሳይሆን አስቀድሞ በእግዚአብሔር ልብ ውስጥ በዘላለም በታቀደው ላይ የተመሰረተ ነበር። ራእይ 13:8 እንዲህ ይላል፣ ዓለም ከተፈጠረ ጀምሮ የታረደው በግ በሆነው በእርሱ የሕይወት መጽሐፍ ስማቸው ያልተጻፈ በምድር የሚኖሩ ሁሉ ይሰግዱለታል። በእግዚአብሔር ዘላለማዊ የጊዜ ሰሌዳ ውስጥ መስቀሉ ለኃጢአት የተሰጠ ምላሽ አልነበረም፣ አስቀድሞ የተወሰነ እውነታ ነበር። የክርስቶስ ሞትና ትንሣኤ አስቀድሞ የተጠናቀቁ ነበሩ፣ አሮጌው ፍጥረትም አስቀድሞ ተፈርዶበት ነበር። ከእግዚአብሔር እይታ አንጻር ኢየሱስ የሰውን ሥጋ በለበሰበት ቅጽበት የአዳም ዘር የመጨረሻው ሆነ። የመጣው የወደቀውን የሰው ልጅ ለማሻሻል አልነበረም። የመጣው ወደ ፍጻሜ ለማምጣት ነበር። በመስቀል ላይ አሮጌውን ሰው አላደሰውም፣ ሰቀለው እንጂ። ሮሜ 6:6 እንዲህ ይላል፣ ከእንግዲህስ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የአሮጌ ሰው አዳም ነው፣ በኃጢአት፣ በፍርሃት፣ በበደለኛነት እና በሞት የሚለየው አጠቃላይ የሰው ሥርዓት። ኢየሱስ ሲሞት ኃጢአትን ብቻ ሳይሆን ራሱን የአዳምን ዘር ይዞ ወደ መቃብር ወረደ። የሰው ልጅ ሁሉ በወደቀው ማንነቱ በክርስቶስ ውስጥ ተሰበሰበ፣ በእርሱ ውስጥ ተፈረደበት፣ ከእርሱ ጋር ተኮነነ፣ በመጨረሻም ለአንዴና ለመጨረሻ ጊዜ ከእርሱ ጋር እንዲሞት ተደረገ። ለዚህ ነው ጳውሎስ በ2 ቆሮንቶስ 5:14 ላይ እንዲህ በማለት በድፍረት የሚያውጀው፣ የክርስቶስ ፍቅር ግድ ይለናልና አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ ብለን እንፈርዳለን። በእግዚአብሔር ዓይን የኢየሱስ ሞት የሁላችንም ሞት ነበር። መላው የአዳም ሥርዓት በመስቀል ላይ ተሰቅሏል። ከእንግዲህ በአዳም የሚገለጽ የሰው ልጅ የለም። በእግዚአብሔር ፊት አንድ ሰው ብቻ አለ፣ እርሱም ኢየሱስ ክርስቶስ፣ አዲሱ ሰው፣ ትንሣኤው ጌታ፣ የአዲሱ ፍጥረት ራስ። በእርሱ የሚያምኑ ሁሉ በዚያ አዲስ ፍጥረት ውስጥ ተካተዋል። ወንጌል የመጀመሪያውን አዳም ለመጠገን ወይም ለማሻሻል የሚቀርብ ጥሪ አይደለም። የማሻሻያ ወይም የሥነ ምግባር ጥረት መልእክት አይደለም። አዳም ከእንግዲህ እንደሌለ የሚገልጽ አዋጅ ነው። የሚጠገን አሮጌ ማንነት የለም። የአጠቃላይ ሥርዓት በመስቀል ላይ አብቅቷል። የቀረው ክርስቶስ የመጨረሻው አዳም ነው፣ በእርሱም ውስጥ አዲስ የሰው ልጅ ወጥቷል። 2 ቆሮንቶስ 5:17 እንዲህ ይላል፣ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ይህ አዲስ ፍጥረት የተሻሻለ አሮጌ ሰው አይደለም። የሰው ዲሲፕሊን ወይም የሃይማኖታዊ አፈጻጸም ውጤት አይደለም። በሚያምኑት ውስጥ እንደገና የተባዛው መለኮታዊው የክርስቶስ ሕይወት ነው። ኢየሱስ የአዳምን ታሪክ ማብቃት ብቻ አይደለም ያደረገው፣ የልጆችን ታሪክ ጀመረ እንጂ። እርሱ በብዙ ወንድሞች መካከል በኩር ነው። ሮሜ 8:29 እንዲህ ይላል፣ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወስኗል። እርሱ ከሥጋ ሳይሆን ከመንፈስ የተወለደው የአዲሱ የሰው ልጅ ፈር ቀዳጅ ነው። እንደ አማኝ አንተ የተሻሻልክ የአዳም ስሪት አይደለም። የወደቀውን ሰው ለማንሳት እየደከምክ አይደለም። ለጽድቅ የምታገል ኃጢአተኛ አይደለም። አንተ በክርስቶስ ሕይወት የምትኖር አዲስ ፍጥረት ነህ። ገላትያ 2:20 እንዲህ ይላል፣ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። እርሱ የመጨረሻው አዳም፣ የአሮጌው የሰው ልጅ የመጨረሻ እስትንፋስ እና የአዲሱ መጀመሪያ ነው። እንዲህ ብለህ በድፍረት መናዘዝ ትችላለህ፣ እኔ የአዳም አይደለሁም። እኔ የክርስቶስ ነኝ። እኔ በኃጢአት ውስጥ አይደለሁም። እኔ በጽድቅ ውስጥ ነኝ። እኔ ባሪያ አይደለሁም። እኔ ልጅ ነኝ። ለሕይወት አልጥርም። እኔ የምኖረው በእግዚአብሔር ልጅ ሕይወት ነው። ይህ ዘላለማዊ ማንነትህ ነው። ሰማይ አንተን የሚያይህ በአዳም ጥላ ውስጥ ሳይሆን በክርስቶስ ብርሃን ውስጥ ነው። ልጁ የአሮጌው ማንነትህ ማሳሰቢያ አይደለም። እርሱ የእውነተኛ ማንነትህ መገለጫ ነው። ኢየሱስ ክርስቶስ የተሰበረው የሰው ልጅ ፍጻሜ ብቻ አይደለም። እርሱ የከበረው የሰው ልጅ መጀመሪያ ነው። የመጨረሻው አዳም ነው፣ ምክንያቱም አሮጌውን ፍጥረት ወደ ፍጻሜ አምጥቶታል። እርሱ የአዲሱ ፍጥረት በኩር ነው፣ ምክንያቱም በጸጋ የተቀረጸ በጽድቅ የጸናና ለክብር የታጨ አዲስ የሰው ልጅ አምጥቷል። ወደ ኋላ መመለስ የለም። አሮጌው አልፏል፣ አዲሱ መጥቷል። ክርስቶስ በሁሉ ውስጥ ሁሉ ነው። እግዚአብሔር ለሰው ልጅ ጽድቅን እንዴት አከናወነ? የሰው ልጅንስ በጸጋው በእምነት በነጻ እንዴት አጸደቀ? ይህ ምስክር በእግዚአብሔር የጽድቅ ሥራ ውስጥ ተገልጧል። በዚህ መለኮታዊ ተግባር እግዚአብሔር የሰው ልጅ በእርሱ ፊት ያለውን ሕጋዊ እና መንፈሳዊ አቋም አጸና።
የሰውን ልጅ በጸጋ በነጻ አጸደቀ፣ ይህም ለሁሉም አቀረበ። የጸጋን ብዛትና የጽድቅን ስጦታ የሚቀበሉ በኢየሱስ ክርስቶስ በኩል በሕይወት ይነግሣሉ። ሮሜ 5:17 እንዲህ ይላል፣ በአንዱ በደል ሞት በአንዱ በኩል ከነገሠ፣ ይልቁን የጸጋን ብዛትና የጽድቅን ስጦታ በነጻ የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሣሉ። እግዚአብሔር ከሴት ተወልዶ ከሕግ በታች እንዲሆን ከሰው ልጅ ጋር ሙሉ በሙሉ እንዲተባበር ልጁን ኢየሱስ ክርስቶስን ላከ። በዮርዳኖስ ጥምቀቱ ወቅት እግዚአብሔር የሰው ልጅን ሁሉ በእርሱ ውስጥ በመንፈስ አጠመቀ። ኢየሱስ የመላው ዓለምን ኃጢአት በራሱ ላይ ወሰደ። ከዚያ ቅጽበት ጀምሮ በእግዚአብሔር ዓይን ኢየሱስ የመላው የአዳም ዘር ተወካይ፣ የመጨረሻው አዳም ሆነ። እርሱ የአዳም ዘሮች ሁሉንም ምሳሌና ባሕሪ ተሸከመ። የመጨረሻው አዳም ኢየሱስ ሲሞት መላው የአዳም ፍጥረት ከእርሱ ጋር ሞተ። በእግዚአብሔር ሐሳብ ውስጥ አዳማዊ የሰው ልጅ አልቀረም። በሕይወቱ የሕግን የጽድቅ መስፈርት ሁሉ ፈጸመ። ኃጢአት የሌለበት ሕይወቱ ለኃጢአት ስርየት ቀረበ። ደሙ የሰውን ልጅ ሕሊና አነጻ። ሞቱ የፍርድን ሙሉ ክብደት ተሸከመ፣ የሰውን ልጅ ከኩነኔ ነጻ አወጣ። ነገር ግን ይህ ብቻ በቂ አልነበረም። ኢየሱስ እንደ የመጨረሻው አዳም ሙሉ በሙሉ መሞት ነበረበት። ከዚያም እንደ ሁለተኛው ሰው፣ ሰማያዊ ሰው፣ የአዲስ ፍጥረት በኩር ሆኖ መነሳት ነበረበት። 1 ቆሮንቶስ 15:45፣ 47፣ 49 እንዲህ ይላል፣ እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። የመጨረሻው አዳም ሕይወትን የሚሰጥ መንፈስ ሆነ። ፊተኛው ሰው ከምድር መሬታዊ ነው፣ ሁለተኛው ሰው ከሰማይ ነው። ያ መሬታዊው እንደሆነ መሬታውያን የሆኑት ደግሞ እንዲሁ ናቸው፣ ያ ሰማያዊው እንደሆነ ሰማያውያን የሆኑት ደግሞ እንዲሁ ናቸው። የዚያንም የመሬታዊውን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን። ኢየሱስ ሲነሳ እንደ ዳግም እንደ ነቃ አዳም አልተመለሰም። እርሱ አዲስ ፍጥረት ያስጀመረ የመጀመሪያው ነው። የሐዋርያት ሥራ 13:33 እንዲህ ይላል፣ እግዚአብሔር ኢየሱስን አስነስቶ ይህን ተስፋ ለልጆቻቸው ለእኛ ፈጽሞላቸዋል። በሁለተኛው መዝሙር ደግሞ አንተ ልጄ ነህ እኔ ዛሬ ወለድሁ ተብሎ ተጽፏል። ቆላስይስ 1:18 ደግሞ እንዲህ ያረጋግጣል፣ እርሱም የቤተ ክርስቲያን አካል ራስ ነው፣ እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታንም በኩር ነው። የሰው ልጅ ሁሉ በመንፈስ በኢየሱስ ውስጥ ስለተካተተ የኢየሱስ ሞትና ትንሣኤ የእኛ ሆነ። በሞቱ እና በትንሣኤው ተጠምቀናል። ሮሜ 6:3፣ 5፣ 8፣ 11 እንዲህ ይላል፣ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን፣ ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ሞትን የሞተ እንደሆነ ለኃጢአት አንድ ጊዜ ሞቷልና ሕያው ሆኖ የሚኖር ግን ለእግዚአብሔር ይኖራል። እንዲሁም እናንተ ደግሞ ለኃጢአት እንደ ሞታችሁ፣ ነገር ግን በክርስቶስ ኢየሱስ በጌታችን ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። የቀድሞ ሥርዓት ሁሉ አልፏል። በአዳም ውስጥ የቀረ ማንም የለም። ሁሉም በክርስቶስ ሞተዋልና ተነስተዋል። 2 ቆሮንቶስ 5:14፣ 18 እንዲህ ይላል፣ የክርስቶስ ፍቅር ግድ ይለናልና አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ። በሕይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ስለዚህ እኛ ከአሁን ጀምሮ ማንንም በሥጋ እንደሆነ አናውቅም። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። የእግዚአብሔር ቃል በአዳም ሁሉ እንደሞቱ እንዲሁ በክርስቶስ ሁሉ ሕያዋን ይሆናሉ ይላል። የሰው ልጅ አስቀድሞ ታርቋል። ኩነኔ የለም። ብቸኛው መስፈርት እግዚአብሔር አስቀድሞ ላደረገው እውነት መንቃት ብቻ ነው። በክርስቶስ ሕይወትነት መኖር ዓለም ሳይፈጠር በፊቱ ቅዱሳንና ያለ ነቀፋ በፍቅር እንሆን ዘንድ በክርስቶስ መረጠን። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ በኩል ለእርሱ ልጆች እንድንሆን አስቀድሞ ወሰነን። ኤፌሶን 1:4-5 በኢየሱስ ክርስቶስ ወንጌል ውስጥ እንደተገለጠው ማመን ሃይማኖታዊ ተግባር፣ የአእምሮ ስምምነት ወይም እግዚአብሔርን ለማሳመን የሚደረግ ጥረት አይደለም። ማመን ራሱ የእግዚአብሔር ስጦታ ነው። የሰው ልጅ እግዚአብሔር አስቀድሞ በፈጸመው እውነታ ውስጥ በንቃት እንዲሳተፍ የቀረበ መለኮታዊ ግብዣ ነው። ሃይማኖት ብዙውን ጊዜ ማመንን ወደፊት በረከቶችን ለመቀበል እንደምናደርገው ነገር አድርጎ ያቀርበዋል። ወንጌል ግን ማመን ማለት አስቀድሞ ለተሰጠን ነገር መንቃት እንደሆነ ይገልጣል። እምነት እውነትን አይፈጥርም። እምነት እውነትን ይረዳል፣ ከዚያም በእውነት ውስጥ ይኖራል። ከዘላለም ጀምሮ እግዚአብሔር የሰው ልጅ ከእርሱ ተለይቶ በራሱ እንዲኖር ፈጽሞ አልፈለገም። ዘላለማዊ ዓላማው ሁልጊዜም አንድነት ነው። ኃጢአት ወደ ዓለም ከመግባቱ በፊት እግዚአብሔር የሰው ልጅን በክርስቶስ መረጠ፣ በኢየሱስ ክርስቶስም በኩል እንደ ልጆች እንድንኖር አስቀድሞ ወሰነ። ልጅነት ለውድቀት የተሰጠ ምላሽ አልነበረም፣ የእግዚአብሔር የመጀመሪያ ንድፍ እንጂ። ስለዚህ ማመን ማለት የሆነ ነገር ለመሆን መጣር አይደለም። እግዚአብሔር በልጁ ውስጥ አስቀድሞ ያደረገንን ማንነት ይዞ መኖር ነው። ዓለም ሳይፈጠር በእርሱ መረጠን የሚለው ሐረግ የእግዚአብሔር ዕቅድ ፈጽሞ በአዳም ላይ ሳይሆን በክርስቶስ ላይ የተመሠረተ መሆኑን ይገልጣል። አዳም ጊዜያዊ ነበር፣ ክርስቶስ ዘላለማዊ ነው። ኃጢአት ግዛቱን እንዲያጣ አሮጌው ሰዋችን ከክርስቶስ ጋር ተሰቅሏል።
በትንሣኤው አዲስ የሰው ልጅ ተወለደ። ኢየሱስ የመጣው አዳምን ለመጠገን አይደለም። የመጣው ሊተካው ነው። አሁን ክርስቶስ ሕይወታችን ነው። ክርስቶስ ሕይወታችን ነው። እርሱ በውጭ ያለ ሳይሆን በውስጣችን ያለ ነው። በውስጣችን ያለው ክርስቶስ የክብር ተስፋ ነው። እግዚአብሔር አሁን በሰው ልጅ ውስጥ ይኖራል። በእነርሱ እኖራለሁ፣ በመካከላቸውም እመላለሳለሁ። በክርስቶስ ውስጥ በእግዚአብሔርና በሰው መካከል ምንም መለያየት የለም። ከጌታ ጋር የሚተባበር አንድ መንፈስ ነው። 1 ቆሮንቶስ 6:17። ክርስቶስ ተነስቶ በእግዚአብሔር ቀኝ ሲቀመጥ እኛም ከእርሱ ጋር አብረን ተነስተናል፣ አብረንም ተቀምጠናል። የእርሱ አቋም የእኛ አቋም ነው። ማመን ተሳትፎ ነው። ማመን አንድነት ነው። ጳውሎስ እንዲህ ሲል አውጋል፣ አሁንም በሥጋ የምኖርበት ኑሮ በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። ገላትያ 2:20። ማመን የክርስቶስ ሕይወት፣ ኃይልና ሥልጣን በዕለት ተዕለት ሕይወታችን ውስጥ እንዲሠራ ያደርጋል። ማመን የባሕሪ ማሻሻያ አይደለም፣ የማንነት ለውጥ ነው። እኛ አዲስ ፍጥረት ነን። ከክርስቶስ ውጭ ሌላ ጽድቅ የለም። ጨለማን ለማሸነፍ መታገል አያስፈልግም። ብርሃን ጨለማን በተፈጥሮ እርሱ እንዳለ እኛም እንዲሁ በዚህ ዓለም ነን። ስታምኑ በተነሳው ክርስቶስ እውነታ ውስጥ ትኖራላችሁ። ሕይወታችሁ ከእንግዲህ በአሮጌው ሰው ወይም በተፈጥሯዊው ዓለም ውስንነት አይወሰንም። ሕይወታችሁ የሚፈሰው ከእርሱ ድል፣ ከሥልጣኑና ከክብሩ ነው። ይህ እያንዳንዱን የሕይወት ቅጽበት የሚለውጥ ተግባራዊ እና ሕያው እምነት ነው። መጋረጃውን ማንሳት፣ የተፈጸመውን የክርስቶስን ሥራና የጽድቅን እውነታ መረዳት። ወዳጆች ሆይ፣ ምንም እንኳን የኢየሱስ ክርስቶስ የተፈጸመ ሥራ ፍጹም እና የተሟላ ቢሆንም ብዙ አማኞች የወንጌል ግንዛቤያቸውን በሚያደበዝዙ የተዛቡ አመለካከቶች ውስጥ መኖራቸውን ቀጥለዋል። በወግ በፍርሃትና በአፈጻጸም ላይ በተመሠረተ አስተሳሰብ የተቀረጹ እነዚህ አለመግባባቶች በጸጋ ሙላት፣ በዕረፍትና በክርስቶስ ባላቸው ማንነት ውስጥ እንዳይመላለሱ ያግዷቸዋል። ወንጌል ለሰው ልጅ ጥረት፣ ለሃይማኖታዊ መጋደል ወይም ለሥነ ምግባር ፍጹምነት የሚቀርብ ጥሪ አይደለም። ይልቁንም ልብን እግዚአብሔር አስቀድሞ ለፈጸመው ሥራ እውነታ የሚያነቃ መለኮታዊ መገለጥ ነው። ማመን እንዲሁ የአንድን ስነ መለኮታዊ እውነት አምኖ መቀበል ብቻ አይደለም። ራስን በተነሳው ክርስቶስ ውስጥ ማየትና በዚያ እውነታ ውስጥ ሙሉ በሙሉ መኖር፣ እያንዳንዱንም ሐሳብ፣ ውሳኔና ተግባር እንዲቀርጽ መፍቀድ ነው። አንድ ሰፊ የሆነ አለመግባባት ኢየሱስ ጌታ የሚሆነው በግልጽ ሲቀበሉት ብቻ ነው የሚለው እምነት ነው። ብዙዎች የእርሱ ሥልጣን በእኛ ውሳኔ ላይ የተመሠረተ እንደሆነ ያስባሉ፣ ልክ የእኛ ቃል መግባት የእርሱን ጌትነት እንደሚመሰርተው ሁሉ። ሆኖም ቅዱስ ጽሑፉ በግልጽ እንዲህ ይላል፣ እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። የሐዋርያት ሥራ 2:36። ኢየሱስ ከማንኛውም የሰው ልጅ ምላሽ በፊት በሰማይ ጌታ ሆኖ ነግሷል። ሥልጣኑ በሞቱ በትንሣኤው እና በእርገቱ ተረጋግጧል። በፍጥረትም ሁሉ ላይ ፍጹም ነው። መናዘዝ እርሱን ጌታ አያደርገውም፣ ይልቁንም ልባችንን አስቀድሞ ካለው እውነታ ጋር ያስማማዋል። ማመን ይህንን እውነት መረዳትና በሥልጣኑ ሥር መኖር ነው። በተመሳሳይ ሁኔታ ደህንነት ብዙውን ጊዜ የሚጀምረው በማመንበት ቅጽበት እንደሆነ ተደርጎ በስህተት ይወሰዳል። ልክ እምነት የእግዚአብሔርን የማዳን ሥራ እንደሚያነቃቃው ሁሉ። በእውነቱ ግን ደህንነት የተጠናቀቀው ማንኛውም ሰው ምንም ነገር ከማድረጉ በፊት በመስቀል እና በትንሣኤ ነው። እምነት ደህንነትን እውነት አያደርገውም፣ ይልቁንም ልባችን አስቀድሞ ከክርስቶስ ጋር እንደተቀመጥን፣ አስቀድመን በትንሣኤው ሕያው እንደሆንን እና ከአሮጌው ሥርዓት አስቀድመን እንደዳንን ለሚገልጸው እውነታ እንዲነቃ ያደርገዋል። ማመን ሂደትን ማስጀመር አይደለም፣ እግዚአብሔር ሙሉ በሙሉ በፈጸመው እውነታ ውስጥ መግባት ነው። ብዙዎች አሁንም በአፈጻጸም ላይ የተመሠረተ ጽድቅን ሙጥኝ ይላሉ። ይህም በሥነ ምግባር ጥረት፣ በሃይማኖታዊ ትጋት ወይም በመንፈሳዊ ተጋድሎ መገኘት እንዳለበት ያስባሉ። ሆኖም 2 ቆሮንቶስ 5:21 እንዲህ በማለት ያውጃል፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው። ጽድቅ ለሰው ልጅ መጋደል የሚሰጥ ሽልማት አይደለም፣ በክርስቶስ ሙሉ በሙሉ የተረጋገጠ ስጦታ ነው። እግዚአብሔር ከእንግዲህ የእኛን አቋም የሚለካው እኛ በምናደርገው ነገር ሳይሆን በልጁ መታዘዝና ሕይወት ነው። ማመን ራሳችንን አስቀድመን እንደ ጻድቅ እንድናይ ያስችለናል። ይህም አስቀድሞ የተሰጠንን ነገር ለማግኘት ከሚደረግ አድካሚ ሩጫ ነፃ ያወጣናል። ሌላው የተለመደ መዛባት ወንጌልን እንደ ሁኔታዊ ነገር መቁጠር ነው። ይህም እውነት የሚሆነው ተቀብለን ስንሰራበት ብቻ እንደሆነ ማመን ነው። ሆኖም ኢየሱስ ተፈጸመ ዮሐንስ 19:30 ብሎ ሲያውጅ ቤዛነት መጠናቀቁን አረጋግጧል። ወንጌል የእውነታ አዋጅ እንጂ ምክር ወይም የመደራደሪያ ግብዣ አይደለም። እምነት ይህንን እውነት አይፈጥረውም፣ አማኙን ወደ እውነቱ ያነቃዋል እንጂ። ስለዚህ ወንጌልን መስበክ ለሰው ልጅ የደህንነትን ዕድል ማቅረብ ሳይሆን የተጠናቀቀውን እውነታ መግለጥ ነው። የጥንቷ ቤተ ክርስቲያን ልትድኑ ትችላላችሁ አላለም፣ ይልቁንም ታርቃችኋል፣ አሁን እመኑ ብለው ነው ያወጁት። ወንጌልን መስበክ በክርስቶስ በኩል አስቀድሞ ስለተከናወነው ሥራ ማወጅ ነው። አንዳንዶች የሰው ልጅ ለክርስቶስ የግል ውሳኔ እስኪያደርግ ድረስ በአዳም ውስጥ እንደሚቆይ ያስተምራሉ። ሆኖም ቅዱስ ጽሑፉ እንዲህ ይላል፣ የክርስቶስ ፍቅር ግድ ይለናልና አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ ብለን እንፈርዳለን። 2 ቆሮንቶስ 5:14። የመጨረሻው አዳም የኢየሱስ ሞት የአዳምን ዘር አገዛዝ አብቅቷል። የሰው ልጅ አስቀድሞ በክርስቶስ ውስጥ ነው፣ ከእርሱ ጋር ተሰቅሏል፣ በአዲሱ ፍጥረትም ውስጥ ሕያው ነው።
ማመን ነፍስ ራሷን በእርሱ ውስጥ እንድታይ፣ ለአሮጌው የሰው ዘር አስቀድማ እንደሞተች እና በአዲሱ ውስጥ አስቀድማ ሕያው እንደሆነች እንድታስተውል ያደርጋታል። እምነት ብዙውን ጊዜ እግዚአብሔር እንዲሠራ የሚያደርግ መሣሪያ ተደርጎ በስህተት ይገለጻል። ነገር ግን እግዚአብሔር በክርስቶስ በኩል አስቀድሞ ሠርቷል። እምነት እግዚአብሔርን አያንቀሳቅሰውም፣ ይልቁንም የአማኙን ዓይን እርሱ ለፈጸመው ነገር ይከፍታል። ማመን ራስን አስቀድመህ እንደ ጸደቅህ፣ እንደ ታረቅህና ከክርስቶስ ጋር እንደ ተቀመጥህ ማየት ነው። በተመሳሳይ ሁኔታ ብዙዎች መናዘዝ ደህንነትን እንደሚያመጣ ያስባሉ። ነገር ግን ሮሜ 10:9 እንዲህ ብሎ ያብራራል፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። መናዘዝ የእውነት አዋጅ እንጂ የደህንነት ምክንያት አይደለም። የመንፈስ ቅዱስ ሥራ ብዙውን ጊዜ አማኞችን በኃጢአት እንደሚወቅስ ተደርጎ በስህተት ይወሰዳል። ሆኖም ዮሐንስ 16:9 እንዲህ ሲል ያስተምራል፣ ስለ ኃጢአት በእኔ ስለማያምኑ ነው። ለአማኙ መንፈስ ቅዱስ ስለ ክርስቶስ ይመሰክራል፣ ጽድቅን ያረጋግጣል፣ ኢየሱስንም ያከብራል። ይህም ውድቀትን ከማመልከት ይልቅ እምነትን ያነቃቃል። ተአምራት ለእምነት ወይም ለበጎ ሥራ የሚሰጡ ሽልማቶች አይደሉም፣ የተፈጸመውን የክርስቶስን ሥራ የሚገልጡ ምልክቶች ናቸው። ኢየሱስ የፈወሰው ሕመምን በሥጋው ስለተሸከመ ነው። ይህም መስቀሉ አስቀድሞ ያረጋገጠውን ያሳያል። ማመን ራሳችንን አስቀድመን እንደተፈወስን፣ እንደዳንን እና ድል እንደነሳን እንድናይ ያስችለናል። በሮሜ 8:1 ላይ እንደተጠቀሰው በክርስቶስ ላሉት ኩነኔ ተወግዷል። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። የበደለኛነት እና የፍርሃት መቀጠል የሚኖረው እምነት ነፍስን ለጽድቅ እውነታ ባላነቃትበት ቦታ ብቻ ነው። በተመሳሳይ ምሕረት ሁኔታዊ ወይም በማሳመን ላይ የተመሠረተ አይደለም። አማላጅነት እኛን እግዚአብሔር አስቀድሞ ካደረገው ነገር ጋር ያስማማናል። በ2 ቆሮንቶስ 5:19 ላይ እንደተገለጸው ይቅርታ የተሟላ ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር። የማያምኑት የውጭ ሰዎች አይደሉም፣ መላው የሰው ልጅ በክርስቶስ በኩል በእግዚአብሔር ፍቅር ውስጥ ተካቷል። አማኞችም ሌሎች ወደዚህ እውነት እንዲነቁ የመጥራት ኃላፊነት አለባቸው። ብዙዎች ወንጌልን ወደ ሥነ ምግባር መሻሻል ዝቅ ያደርጉታል። ይህም አሮጌውን ባህሪ የሚያድስ ይመስላቸዋል። ሆኖም 2 ቆሮንቶስ 5:17 እንዲህ ሲል ያውጃል፣ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ኢየሱስ የመጣው አሮጌውን ለማሳመር ሳይሆን አዲስ ሕይወት ለመስጠት ነው። ማመን ራሳችንን አስቀድመን ከክርስቶስ ጋር እንደተሰቀልን፣ በአዲሱ ፍጥረት ውስጥ ሕያው እንደሆንን እና ሙሉ በሙሉ አዲስ ፍጥረት ሆነን እንደምንኖር እንድናይ ያስችለናል። እነዚህ አለመግባባቶች የወንጌልን ውበት፣ ኃይልና ቀላልነት ይሸፍኑታል። እውነቱ ጥልቅ ቢሆንም ግልጽ ነው። ኢየሱስ አስቀድሞ ጌታ ነው። የሰው ልጅ አስቀድሞ ተቤዝቷል፣ ኃጢአት ተፈርዶበታል፣ ጽድቅም ተሰጥቷል። እምነት እነዚህን እውነታዎች አይፈጥራቸውም፣ ይልቁንም በእነርሱ ውስጥ እንድንኖር ያነቃናል። ብዙዎች አሁንም በስህተት ይታገላሉ። ጽድቅ በሥራ መገኘት እንዳለበት፣ የክርስቶስ ሥራ ለተመረጡት ብቻ እንደሆነ፣ የአዳም ዘር እንደሚቀጥል ወይም ዕለታዊ ራስን መሰቀል እንደሚያስፈልግ ያስባሉ። ሆኖም ቅዱስ ጽሑፉ እነዚህ ሁሉ እውነታዎች በክርስቶስ መጠናቀቃቸውን ያስተምራል። አዲሱ ፍጥረት የአሁን እንጂ የወደፊት አይደለም። እምነትም ወደዚህ እውነታ ያነቃናል። እግዚአብሔር መላውን የሰው ልጅ በኢየሱስ ውስጥ አድርጓል። አሮጌውን ሰው ሰቅሎ ሁሉንም ከእርሱ ጋር አስነስቷል። ይህ የጠፈረ እውነታ ከሰው ልጅ ግንዛቤ፣ ምልከታ ወይም ምላሽ ውጭ የጸና ነው። ዘል 23:19 እንዲህ ብሎ ያሳስበናል፣ ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም። እርሱ ያለውን አያደርገውም፣ የተናገረውን ሳይፈጽመውም። የተፈጸመው የእግዚአብሔር ሥራ ዘላለማዊ፣ የማይለወጥ እና ፍጹም ነው። ማመን ይህን አይፈጥረውም፣ ነገር ግን በእርሱ ውስጥ እንድንኖር እና እንድንሳተፍ ያስችለናል። ቤተ ክርስቲያን በድፍረት እንድታወጅ ተጠርታለች፣ ተፈጽሟል፣ ኢየሱስ ክርስቶስ የሁሉ ጌታ ነው። ማመን ራስን በተነሳው ክርስቶስ ውስጥ ማየት እና በዚያ እውነታ ውስጥ ሙሉ በሙሉ መኖር ነው። ለተፈጸመው ሥራ መንቃት፣ በትንሣኤው ክርስቶስ ውስጥ በሙላት መኖር። ቤተ ክርስቲያን ሆይ ንቂ! የሰው ልጅ ሆይ ንቃ! ወንጌልን በሙላቱ በግልጽነትና በኃይል ስማ። የኢየሱስ ክርስቶስ ሥራ ተፈጽሟል፣ ተጠናቅቋል፣ ዘላለማዊ ነው። ቤዛነት ተረጋግጧል፣ መታረቅ ተከናውኗል፣ ጽድቅ በነጻ ተሰጥቷል፣ በፈጠራው ሁሉ ላይ ጌትነት ተመስርቷል። ይህ በሥራ የሚገኝ ተስፋ አይደለም፣ የሚፈለግ ሽልማት አይደለም፣ የወደፊት ተስፋም አይደለም። የአሁኑ እውነታ ነው። ተከናውኗል። ዓለም አቀፋዊ ነው። ቅድመ ሁኔታ የሌለው ነው። ኢየሱስ የሰው ልጆች ሁሉ ጌታ ነው። ሥልጣኑ በሰው እምነት፣ በቃል መናዘዝ፣ በሃይማኖታዊ አፈጻጸም ወይም በግል ጥረት ላይ የተመሠረተ አይደለም። ጌትነቱ በትንሣኤውና በእርገቱ ዘላለማዊ እውነት ላይ የተመሠረተ ነው። ቅዱስ ጽሑፉ ይህንን በማይናወጥ ሥልጣን ያረጋግጣል። ዮሐንስ 17:2 በሥጋ ለለበሰ ሁሉ ላይ ሥልጣን እንዳለው ያውጃል። ፊልጵስዩስ 2:9-11 ጉልበት ሁሉ እንደሚንበረከክና መላስም ሁሉ ለጌትነቱ እንደሚመሰክር ያረጋግጣል። ኤፌሶን 1:20-21 ኃይሉ ከአለቅነት ከሥልጣንና ከጌትነት ሁሉ በላይ እንደሆነን ፍጥረትን ሁሉ እንደሚያጠቃልል ይገልጣል። ክርስቶስ በሁሉ ላይ ይነግሣል። በከፊል አይደለም፣ በሁኔታዎች ላይ የተመሠረተ አይደለም፣ ነገር ግን ሙሉ በሙሉና ለዘላለም ነው። እያንዳንዱ ሰው፣ እያንዳንዱ ብሔር፣ እያንዳንዱ ትውልድ አስቀድሞ በእርሱ ሥልጣን ስር ነው። ኢየሱስ የመጨረሻው አዳም ነው። 1 ቆሮንቶስ 15:45
እርሱ የመጣው አሮጌውንና የወደቀውን የሰው ልጅ ለማሻሻል አይደለም። የመጣው ሊያበቃው ነው። እርሱ ሲሞት የሰው ልጅ ሁሉ ሞተ። እርሱ ሲነሳ የሰው ልጅ ሁሉ ተነሳ። 2 ቆሮንቶስ 5:14። ከእንግዲህ በእግዚአብሔር ፊት የሚቆም የአዳም ዘር የለም። በክርስቶስ ያለው አዲሱ የሰው ልጅ ብቻ ነው ያለው። አሮጌው አልፏል፣ አዲሱ መጥቷል። በኃጢአት ተሰብሮ በፍርሃት ታስሮ እና በሕግ ተፈርዶበት የነበረው የሰው ልጅ ተወግዷል። አዲስ ፍጥረት ተወልዷል። የተሟላ ነው። ጻድቅ ነው። በክርስቶስ ሕያው ነው። ጽድቅ በሥራ የሚገኝ ነገር አይደለም። በአፈጻጸም የሚመጣ አይደለም። ለሥነ ምግባር ጥረት ወይም ለሃይማኖታዊ ትጋት የሚሰጥ ሽልማት አይደለም። ጽድቅ ለሁሉም በነጻ የተሰጠ የእግዚአብሔር ጸጋ ስጦታ ነው። ሮሜ 5:17። አማኞች እንዲከተሉት አልተጠሩም። አማኞች ከእርሱ እንዲኖሩ ተጠርተዋል። የክርስቶስ ሕይወት በአሳብ በቃልና በተግባር በነጻነት እንዲፈስ መፍቀድ። የወንጌል ፍሬ ነገር ይህ ነው። ሕይወት ነው እንጂ ጥረት አይደለም። ዕረፍት ነው እንጂ ድካም አይደለም። ነጻነት ነው እንጂ ባርነት አይደለም። እውነተኛ እምነት የመሆን ሂደት አይደለም። የሰው ልጅ ጥረት ውጤትም አይደለም። እምነት የእግዚአብሔር ሥራ እንዲከናወን አያደርግም። እምነት አስቀድሞ ላለው እውነታ የልብን ዓይኖች ያነቃቸዋል። እምነት አንተ አስቀድመህ የእግዚአብሔር ልጅ መሆንህን፣ አስቀድመህ በክርስቶስ ሕያው መሆንህን፣ አስቀድመህም በሰማያዊ ስፍራ ከእርሱ ጋር መቀመጥህን ይገልጣል። ወንጌል ድርድር የለበትም። ቅድመ ሁኔታም የለውም። የተጠናቀቀው የማስታረቅ አዋጅ ነው። 2 ቆሮንቶስ 5:19። ልትድኑ ትችላላችሁ አይልም። ይልቁንም ድናችኋል፣ ተካታችኋል፣ ሕያው ናችሁ። አሁን ንቁ፣ ተቀበሉ፣ እናም በዚህ እውነት ውስጥ ኑሩ ይላል። ይህ ትምህርት ዓለምን ለዘመናት ያታለሉትን ረቂቅ የሃይማኖት ውሸቶችንም ያጋልጣል። የሰው ልጅ የእግዚአብሔር ስጦታዎች በጥረት ላይ የተመሠረቱ እንደሆኑ፣ ጽድቅ በሥራ መገኘት እንዳለበት፣ ደህንነት የሚጀምረው በማመንበት ቅጽበት ብቻ እንደሆነ እና መንፈስ ቅዱስ ያለው ለአማኙ ጽድቅ ከመመስከር ይልቅ በዋነኝነት ኃጢአትን ለመውቀስ እንደሆነ ተደርጎ ተምሯል። እነዚህ መዛባቶች ጥረትን፣ ፍርሃትን፣ በደለኛነትን እና መንፈሳዊ ዝላትን አስከትለዋል። ሰዎች አስቀድሞ በነጻ የተሰጣቸውን ነገር ሲያሳድዱ ቆይተዋል። የወንጌል እውነት እነዚህን ማታለያዎች ይሰባብራል። በክርስቶስ ውስጥ ሁሉም ነገር አስቀድሞ ተከናውኗል። የሚገኝ ምንም ነገር አልቀረም። የሚጨመር ምንም ነገር የለም። ሥራው ተፈጽሟል። የነቃ እምነት ሕይወትን ከውስጥ ወደ ውጭ ይለውጣል። ታምራት፣ ፈውስ፣ ሥልጣን፣ አቅርቦት፣ ሰላምና ነጻነት የሰው ልጅ ጥረት ሽልማቶች አይደሉም። እነርሱ አስቀድሞ በክርስቶስ የተረጋገጠው ሕይወት መግለጫዎች ናቸው። በክርስቶስ ባሉት ላይ ኩነኔ ምንም መብት የለውም። ሮሜ 8:1። ወደዚህ እውነታ ስትነቃ ሁሉም ነገር ይለወጣል። ጸሎት ከእንግዲህ ልመና ሳይሆን በእግዚአብሔር ሕይወት ውስጥ መሳተፍ ይሆናል። መታዘዝ ከእንግዲህ ድካም ሳይሆን ከእውነተኛ ማንነትህ ጋር መስማማት ይሆናል። ሥራ፣ ግንኙነቶች፣ ፈተናዎች እና ድሎች ሁሉም በአንተ ውስጥ በነጻነት የሚፈሰው የተነሳው የክርስቶስ ሕይወት መግለጫዎች ይሆናሉ። የክርስቲያን ሕይወት የጥረት፣ የፍርሃት ወይም የጥርጣሬ መንገድ አይደለም። በክርስቶስ አስቀድመህ ከሆንከው እውነታ የሚፈስ የዕረፍት፣ የኃይል፣ የሥልጣንና የተትረፈረፈ ሕይወት መንገድ ነው። ቤተ ክርስቲያን ቅዱስና አስቸኳይ ጥሪ አለባት። ተልእኮዋ ማሳመን፣ ማስገደድ ወይም ስለ ደህንነት መደራደር አይደለም። ተልእኮዋ ማወጅ ነው፣ መግለጥ ነው። በድፍረትና ያለ ፍረት እንዲህ ብሎ ማወጅ ነው። የዓለምን ኃጢአት የሚያስወግደውን የእግዚአብሔርን በግ ነው። ይህ ሊሆን ስለሚችል ደህንነት የሚናገር መልእክት አይደለም። የተጠናቀቀው ቤዛነት አዋጅ ነው። የአለመረዳት መጋረጃ ተነስቷል። የሰው ልጅ እንዲነቃ ተጠርቷል። የሰው ልጅ ራሱን በተነሳው ክርስቶስ ውስጥ እንዲያይ ተጠርቷል። የሰው ልጅ በዚያ እውነታ ውስጥ ሙሉ በሙሉ እንዲኖር ተጠርቷል። ደህንነት፣ ጽድቅና ጌትነት የወደፊት ምኞቶች አይደሉም፣ የአሁኑ እውነታዎች ናቸው። እነርሱ አሁን ያንተ ናቸው። ማመን ከእንግዲህ መጣር አይደለም። ማመን ከእንግዲህ አፈጻጸም አይደለም። ማመን ከእንግዲህ የእግዚአብሔርን ሞገስ ለማግኘት መሞከር አይደለም። ማመን ራስን በተነሳው ክርስቶስ ውስጥ ማየት ነው። ማመን የእግዚአብሔር ልጅ እንደሆንክ ለሙሉ ማንነትህ መንቃት ነው። ማመን በዚያ እውነታ ውስጥ ሙሉ በሙሉ መኖር ነው። የሰው ልጅ አስቀድሞ በክርስቶስ ውስጥ ተካቷል። ጽድቅ አስቀድሞ ተሰጥቷል። ቤዛነት፣ መታረቅ እና ጌትነት አስቀድሞ ተመስርተዋል። እምነት የዚህ እውነት ዕውቅና ነው። የእግዚአብሔር ልጅ ሆነህ መኖር የምትደርስበት ግብ አይደለም። በሁሉም የሕይወት ዘርፎች የምትቀበለው፣ የምትገልጠውና የምታውጀው እውነታ ነው። ቤተ ክርስቲያን ሆይ ንቂ። የሰው ልጅ ሆይ ንቃ። ወደ እርሱ ግባ። ኑረው፣ አውጀው። በእርሱ ተመላለስ። በእርሱ እንገስ። ሥራው ተፈጽሟል። በጉ ድል ነስቷል። የተነሳው ክርስቶስ ሕይወት በአንተ ውስጥ፣ በአንተ በኩልና ለአንተ ይፈሳል። ይህ ሊሆን ስለሚችል ነገር፣ ስለ ጥረት ወይም ስለ ውስንነት የሚናገር ወንጌል አይደለም። ይህ የተፈጸመ ቤዛነት ወንጌል ነው። ማንነትህ ተስፋ አይደለም፣ እውነታ ነው። ርስትህ ሩቅ አይደለም፣ አሁን ነው። በእርሱ ተመላለስ። በእርሱ ኑር። በእርሱ እንገስ። ሙሉ በሙሉ ነጻ ሁን። ሙሉ በሙሉ ጻድቅ ሁን። ሙሉ በሙሉ አሸናፊ ሁን። ሙሉ በሙሉ ሕያው ሁን።
የክርስቶስ የትንሣኤ ሕይወት ያንተ ነው። ንቃ እና በእርሱ ኑር።